ክቡራን ተመልካቾቻችን በዛሬው በዚህ ሳምንት ፕሮግራማችን ይዘንላችሁ የቀረብነው የግብጽን የመሪነት መንበር ከጨበጡ አንድ አመት ያልሞላቸው የ60 ዓመቱ የጦር ጀነራል አብዱል ፈታህ አልሲሲ ከጠቅላይ ሚኒስትር ኃይለማርያም ደሳለኝና ከሱዳኑ ፕሬዝዳንት ጀነራል ሐሰን ዑመር አልበሽር ጋር በአባይ ውሃ ዙሪያ በካርቱም ያደረጉት ስምምነት በተፋሰሱ ሀገራት መካከል የተፈጠረውን ውጥረት እንደሚያረግብና ለአካባቢው መረጋጋት አስተዋጽኦ እንዳለው በአንዳንድ ወገኖች እየተነሳ ሲሆን በሌላ ወገን የሶስቱ ሀገራት መሪዎች የተፈራረሙበት ፕሪንሲፓል ኦፍ ዲክላሬሽን የተባለው ሰነድ በይበልጥ በኢትዮጵያን ምሁራን ዘንድ ጥያቄን ቀስቅሷል። ሶስቱ ሀገራት ባደረጉት ስምምነት ኢትዮጵያ ለግድቡ ግንባታ የግብጽና የሱዳን መንግስታትን ይሁንታ ያገኘችበት ቢሆንም ግብጽና ሱዳን ወደ እነርሱ የሚፈሰው የውሃ መጠን በቀደመ ሁኔታ እንዲቀጥል ማረጋገጫ የወሰዱበትና ኢትዮጵያንም ግዴታ ውስጥ ያስገቡበት እንደሆነ ነጥብ በነጥብ እየተነሳ መወያያ ሆኗል። የኢትዮጵያ መንግስት ለህዳሴው ግድብ ላይ ለማመንጨት ያሰበውን የ6000 ሜጋዋት የኃይል መጠን የመንግስታቱን እውቅናና ይሁንታ ወይንም ስምምነት ያገኘ ቢሆንም የውሃው መጠን እንዳይቀንስ ለታችኛዎቹ ሀገራት ዋስትና የሰጠ ሲሆን ውሃው ቀንሶ ከተገኘም ካሳ ለመክፈል መስማማቱን በአቶ ኃይለማርያም ፊርማ አረጋግጧል። ግድቡ ለታችኛዎቹ ሀገራት በሚፈሰው ውሃ መጠን ላይ ትርጉም ያለው ተጽዕኖ የሚያመጣ ከሆነ የግድቡ የውሃ መጠን ይዞታ እንዲቀንስ በኤክስፐርቶች ሊታዘዝ እንደሚችልና ይህንንም የመተግበር ኃላፊነት እንዳለበት በስምምነቱ ተመልክቷል። ኃይል ማመንጨት ከጀመረም ቅድሚያ ኃይል የሚሸጠው ለሱዳንና ለግብጽ እንደሆነም በስምምነቱ ሰፍሯል። በዚህ ስምምነት ኢትዮጵያ የአባይ ውሃን ተጠቅማ የመስኖ ልማት ማካሄድ የምትችልበት እድል ከእንግዲህ ይኖራልን የሚለው ጥያቄ የተነሳበት ሲሆን ምላሹም ብዙ ያጠራጠረ አልሆነም። ግብጽና ሱዳን ኢትዮጵያን አግልለው በቅኝ ግዛት ዘመናቸው ደረሱበት ስምምነት ሁለቱን ሀገራት ብቸኛ ተጠቃሚ የሚያደርግ ቢሆንም በአዲሱ ስምምነት የተለወጠው ነገር ግልጽ አልሆነም። የኃይል ማመንጫው ግድብ አንዴ ከሞላ በኋላ ተጨማሪ ውሃ ስለማይፈልግና ያቆራውን እየቀየረ ስለሚጓዝ ለኢትዮጵያ የተጨመረው ምንድነው የሚለው ማብራሪያ እየጠየቀ ቀጥሏል። የኢትዮጵያ መንግስት ይህንን ግልጽ እንዲያደርግና በሀገሪቱ ብሔራዊ ቋንቋ ሰነዱ በይፋ ተተርጉሞ እንዲቀርብም ኢትዮጵያን ምሁራን በጋራ በጻፉት ደብዳቤ ጠይቀዋል። በቅኝ ግዛት ስምምነቱ 84 ቢሊዮን ኪዩቢክ ሜትር ውሃ ከሚገመተው የአባይ ውሃ ግብጽ 55.5 ቢሊዮን እንዲሁም ሱዳን 18.5 ቢሊዮን ለመጠቀም የተስማሙ ሲሆን 10 ቢሊዮን ኪዩቢክ ሜትር ውሃ በትነት እንደሚባክንም ይፋ ሆኗል። ይህንን በአሃዝ የተቀመጠ የቅኝ ግዛቱን በአሃዝ የሚያርም ስምምነት የታለ የሚለው ጥያቄ በጥያቄነቱ ቀጥሏል። አንተ ወራጁ
አንዳንድ ወገኖች ግብጽ ግድቡ እንደማይቆም ስለተረዳችና የኃይል አማራጩን ውጥረቱን የማያረግበው እንደሆነ በመገንዘብ በዲፕሎማሲ በላይነቱን ለመጨበጥ መንቀሳቀሷን ሲገልጹ የኢትዮጵያ መንግስትም ከጸጥታና ከፋይናንስ ችግር አንጻር ግብጽ ባሰመረችው መስመር ውስጥ መውደቁን ይገምታሉ። ግብጽ በመላሹ ባለሀብቶቿ በኢትዮጵያ ገብተው በቢሊዮን ዶላሮች የኢንዱስትሪ ማዕከል እንደሚገነቡም ቃል ገብታለች። ሱዳን ካርቱም ሰኞ መጋቢት 14 2007 ዓ.ም የፊርማውን ስነ ስርዓት ከአቶ ኃይለማርያም ደሳለኝና ከጀነራል ኡመር ሐሰን አልበሽር ጋር ያደረጉት ፕሬዝዳንት አብዱልፈታህ አልሲሲ በማግስቱ ኢትዮጵያ ደርሰው ረቡዕ መጋቢት 16 2007 ዓ.ም በኢትዮጵያ ፓርላማ ተገኝተው ስለ ሁለቱ ሀገራት የቀደመ ወዳጅነትና ትስስር አስታውሰዋል። አዲሱን ስምምነትም አወድሰዋል። ዓለም አቀፍ ሚዲያዎችንም ያነጋገረ ሁኔታ ተከስቷል። አንዱ ሀገር በሌላው ኪሳራ ወይንም ጉዳት የራሱን መጪ ጊዜ ብሩህ ማድረግ አይችልም። ለግብጻውያን ወንድሞቻቸው አባይ የልማት ብቻ ሳይሆን የህልውናቸው የሺህ ዓመታት የስልጣኔያቸው ምንጭ ነው በማለት ሲናገሩ የኢትዮጵያ ፓርላማ አባላት አጨብጭበዋል። ጀነራል አብዱልፈታህ አልሲሲ አባይ ከማንም ይበልጥ ለግብጻውያን ያለውን ትርጉም በባለቤትነት ስሜት ሲያንጸባርቁ የኢትዮጵያ ፓርላማ አባላት ማጨብጨባቸው አሶሺየትድ ፕሬስን የመሳሰሉ መገናኛ ብዙሃን አብይ ርዕስ ሆኖ ወጥቷል። ይህንን የአሶሺየትድ ፕሬስ ዘገባ ዋሽንግተን ፖስት፣ ፎክስ እና ሌሎችም ታላላቅ ሚዲያዎች ተቀባብለውታል። ከግብጻውያን ሙስሊም ብራዘርሁድ ዶክተር መሐመድ ሙርሲ በህዝብ ምርጫ ከጁን 2012 እስከ ጁላይ 2013 ከአንድ ዓመት ላልበለጠ ጊዜ የግብጽን የመሪነት ስልጣን ቢጨብጡም ከኮሎኔል ጋማል አብዱል ናስር ጀምሮ እስካሁኑ ፕሬዝዳንት ጀነራል አብዱልፈታህ አልሲሲ ሁሉም የግብጽ መሪዎች የጦር ባለሙያዎች ናቸው። ኮሎኔል ጋማል አብዱል ናስር የግብጽን የመሪነት መንበር ሲጨብጡ የሁለት ዓመት ሕፃን የነበሩት የአሁኑ የግብጽ መሪ ጀነራል አብዱልፈታህ አልሲሲ በግብጽ ሚሊታሪ አካዳሚ፣ በታላቋ ብሪታንያ ስታፍ ኮሌጅ እንዲሁም በአሜሪካ ዋር ኮሌጅ ወታደራዊ ሳይንስን ያጣጣሙ ሲሆን በስራው ዓለም የሀገሪቱ ወታደራዊ ምክር ቤት አባል፣ የመከላከያ ሚኒስትር፣ የሀገሪቱ የመረጃና የስለላ ኃላፊነትን ጨምሮ በከፍተኛ ወታደራዊ ስልጣን ቦታዎች ላይ ያለፉ መሆናቸውን መረዳት ተችሏል። ይህ ስምምነት የኢትዮጵያ መንግስት የአባይ ግድብን ያለ ስጋት እንዲቀጥል የሚያግዘው እንደሆነ ቢታመንም ወደ 100 ቢሊዮን ለሚፈጀው ግድብ ከህዝብና ከንግዱ ማህበረሰብ ከውስጥም ከውጭም የተሰበሰበው ገንዘብ 6.2 ቢሊዮን ብር ብቻ መሆኑን ይህንን የሚያስተባብረው የሀገሪቱ የልማት ባንክ አስታውቋል። ይህንን ስምምነት መነሻ ማድረግ ዓለም አቀፍ ተቋማትና መንግስታት ለግድቡ ገንዘብ ሊያበድሩ ይችላሉ ይሆን? ይህንን ወቅታዊ የአባይ ሁኔታ መነሻ ማድረግ እንዲሁም የኢትዮ ኤርትራን ጉዳይ ጨምረን የአቶ ሌንጮ ለታን የአዲስ አበባ ጉዞና የተመለሱበት ሁኔታ እንመለከታለን። አቶ ሙሉጌታ ሙሉና አቶ ኤርሚያስ ለገሰ ከኛ ጋር ቆይታ ያደርጋሉ። በጣም አመሰግናለሁ አቶ ሙሉጌታ እንዲሁም ኤርሚያስ። ያው ቀደም ሲል በተጠቀስኩት መሰረት በሳምንቱ ውስጥ እንግዲህ ጉልህ ክስተቶች የሚባሉት የኢትዮጵያ አየር ኃይል ኤርትራ ገባ የሚለውን በሌላም በኩል ደግሞ ከአባይ ጋር የተያዙ ነገር በመጨረሻም አቶ ሌንጮ ለታ ወደ ኢትዮጵያ ተጉዘው
ወዲያው በወጡበት መመለሳቸውን የተመለከተ ነው እንደዚህ ከአባይ ጉዳይ እንነሳና በኢትዮጵያ መንግስትና በሱዳን እንዲሁም በግብጽ መካከል ከአባይ ጋር በተያያዘ የተደረገ ስምምነት አለ እንግዲህ መዋያ ሆኗልና አቶ ሙሉጌታ ስምምነቱን ያዩት ይመስለኛል እንደው በዚሁ ላይ ከርሶ ጀምር አው የኢትዮጵያ የውጭ ጉዳይ ፖሊሲ ተብሎ በከፍተኛ ደረጃ ሊሰመርበት ይገባል ተብሎ ከድሮ ጀምሮ የተያዘው ኢትዮጵያ ከጎረቤት ሀገሮች ጋር ያላት ግንኙነት አለ ከጅቡቲ ጋራ ከሶማሊያ ጋራ ከሱዳን ጋራ ያላት ግንኙነትና እንዲሁም ደግሞ የአባይ ፖለቲካ ጉዳይ ነው እና ሌሎቹ በሙሉ ከዚህ በኋላ የሚመጡ የዚህ ተከታይ ሆኖ ነው የሚታዩት እንጂ የኢትዮጵያ ባለስልጣኖች መጥተው ከኦባማ ጋራ ተቀምጠው ተነጋገሩ ማለት ይሄ ትልቅ እንትን አይደለም የእርዳታ የመጠየቅ እርዳታ ሰብስክራይብ የማድረግ ይሄንን የሚመለከት ነው እንጂ ዋናው ፖለቲካ አባይ ፖለቲካና እንዲሁም ከጎረቤት ሀገሮች ጋር ያለን ግንኙነት ነው እና ለጋጠመ እንደ 17 አመት በዚህ በጎረቤት ሀገሮች ፖለቲካ ውስጥ ነበርኩ ኮንሰልታቲቭ ኮሚሽን ሚኒስትሪያል ኮንሰልታቲቭ ኮሚሽን ውስጥ እና እነዚህን ስትሬስ ነበር የምናደርገው በተለይ ደግሞ ውጭ ጉዳይ ፖሊሲ ዋይት ፔፐር ለማውጣት ደፋቀና የሚባልበት ጉዳይ ይሄው ነው የነበረው ኢትዮጵያ ከሱዳን ጋር ያላት ግንኙነት ምንድነው ወደ ሱዳን በመንሄድበት ጊዜ እንደሱም በሚመጡበት ጊዜ ምን አንቋር ነገር ይዘን ነው ልንናገር የምንችለው ከግብጾች ጋር ያለን ግንኙነት ምንድነው ከሶማሊያ ጋር ያለን ግንኙነት ምንድነው እና እኛ በብዙ ረገድ አልፈን ተርፈን ያንዳንዱ ጎረቤት ሀገሮችን በጀት እስከ መደጎም ደረጃ ይሄንበታል በዚህ ግንኙነት መሰረት ግን አባይን በተመለከተ አንድ ዋይት ፔፐር ፖዚሽን ፔፐር ውጭ ጉዳይ ሚኒስቴር እንዲወጣ ነበር ጥናት የነበረው ይሄም ጥናት ደግሞ ጥንት ካሉ ግንኙነቶች ታሪክ ጂኦግራፊ እና ውሎች ጋራ ተያይዞ ሊወጣ የሚገባው ነገር ነው የነበረው እና ሰሞኑን በሱዳን እንግዲህ የአባይን ጉዳይ በተመለከተ ግብጽና ኢትዮጵያ ብቻቸውን የሚዋዩ የሚናገሩ አይደሉም ምክንያቱም ሁሉ ጊዜ ሱዳን አብራ አለች እና ግን ከዚህ በተጻራሪ ሁኔታ አቶ መለስ አንድ ጊዜ ግብጽ ሄደው ኤርፖርት ላይ ከሙባረክ ጋር አንድ ስምምነት ተፈራረሙ ተብሎ ይሄንን ጉዳይ በቅርብ ሲከታተሉ የኖሩ መሐንዲሶች ኢኮኖሚስቶች ታሪክ የሚያውቁ ሰዎች ሁሉ በጣም ፕሮቴስት አድርገው ነበር ግን ይሄ ኤክስፕሎራቶሪ ነው በሚል ነገሩ እንትናል ከዛ በኋላ ግን አባይን ፖለቲካ ጠንቅቆ እነሱም ስለማያውቁት ይሄን አይደለም ደግሞ ሊፈረድባቸው አይቻልም በኋላ ያወቁት ይሄዳሉ የሚል ግምት ነበረን የሚያጠኑ ሰዎች ሁሉ አዋቂዎችም አሉና ስላላለቁ እነዚህን ሰዎች በማቅረብ የአባይ ፖለቲካ ምን መምሰል እንዳለበት ከዚህ ቀደም ያሉ ትሪቲዎች አሉይ በዓለም አቀፍ ደረጃ የውሃን ህግ ምን ያህል ነው ኢትዮጵያ ልታከብር የምትገደደው በእንግዲህ ብዙ ጊዜ ሲጠቀስ የሚሰማው ኢትዮጵያ አባይ ከተባለ በኋላ በደንብ ባትጠቀምበትም በትሪቢዩተሪች አማካይነት ምንም አይነት ለማሰራ ልታካሄድ ትችላለች ወደ አባይ የሚፈሱ ወንዞችን ሁሉ እንደፈለገች ልትጠቀምበት ትችላለች የሚል ነገር ነበር እንዲያም ሆኖ የነበረው ስጋት የአንደኛ ግብጽ የአረቡ ዓለም ቻምፒየን ነች ታላቅ ኃይል ነች መውጫ መግቢያችን ነች በብዙ ነገር ልትጎዳን ትችላለች ከዚህ ቀደም ደግሞ የመገንጠል ንቅናቄ የተጀመረው ከካይሮ ነው እንትኑ በተለይ ፕሮፓጋንዳው የተጀመረው ከካይሮ ስለሆነ
አሁንም ደግሞ ሌላ ችግር ትፈጥርብናለች በሚል ትልቅ ሙከራ የተደረገው ምንድነው? የአባይ ፖለቲካ ማለት የኢኮሎጂ ጉዳይ ነው፣ የህይወት ጉዳይ ነው፣ የህግ ጉዳይ ነው፣ የታሪክ ጉዳይ ነው። እነዚህን ነገሮች ሁሉ አጠናቆ አንድ አይነት ፖዚሽን እንትን ፔፐር አንድ አይነት የመንግስት የሥራ መመሪያ ለማውጣት ሰዎች መሰባሰብ ነበረባቸው። ይሄ አልተደረገም። ስለዚህ በኃይለ ሥላሴ መንግስት ጊዜ የተደረገው ምንድነው? ግብጾችን በማያስቆጣና በማያነካካ ሁኔታ አባይን በሰፊው ለመጠቀም እንችላለን ተብሎ 33 ፕሮጀክቶች በአቶ ሐዲስ ዓለማየሁ የፕላን ሚኒስትር ሆኖ 33 ታላላቅ ፕሮጀክቶች አባይ ላይ እንዲሰሩ ተደርጎ ነበር። አንዱም ደግሞ እንዲሰሩ ነው ወይስ ጥናት ነው? ጥናቱ አልቆ ከግብጽ ጋር በማያጣላ በማያንጨንጭ ሁኔታ አረብን ዓለም እንዳታስነሳብን በሚያደርግ ሁኔታ 33 ታላላቅ ፕሮጀክቶች ታስቦ ነበር። አንዱም ደግሞ የጣና በለስ የሚባለው ነው። ፍቅረ ሥላሴ ወግደረስ መጽሐፍ ላይ 400,000 ሰራተኛ የሚያስቀጥር ነው ሁሉ ተብሎ ቀርቧል። የአዲስ ባህ የዛፍ ተከላ ፕሮግራም አለ እና በዚህ ሁኔታ ትልቅ የልማት ስራ ለመስራት ያስችላል ተብሎ ነበር እና አንድ ታላቅ የመማክርት ጉባኤ ነበር። ስዩም ሐረጎት፣ ቢትወደድ ዘውዴ፣ ደጃዝማች ዘውዴ፣ አቶ አሰፋ መንገሻ የሚገኙበት እነዚህ ሚኒስትር በሚኒስትር ደረጃ አሉ። ይሄን የአባይን ፖለቲካና የአባይን ስራ ሁሉ የሚያውቁ የመማክርት ጉባኤ ነበር። አሁን እነዚያ ሰዎች ከነዛ ሰዎች መካከል ጥቂት የቀሩ ሰዎች አሉ። አቶ አሰፋ ከእንግሊዝ ሀገር ተምሮ ሲመለሱ ጀምሮ እዛው በዚሁ ጉዳይ ላይ ተጠምደው የነበሩ ናቸው እና እንደውም በአንድ ሲሪዝ ኦፍ አርቲክልስ በገበየሁ የሚባል ኢንጂነር እንዲሁ የአባይን ፖለቲካ በደንብ የሚያውቅ በሱ ሲሪዝ ኦፍ አርቲክልስ በጦቢያ ላይ ስናወጣ ነበር እና ይሄ አሁን ተዋዋሉ የሚባለው አቶ መለስ እዛ ካይሮ ኤርፖርት ላይ ከፈረሙት የሚለይ አይደለም። እጅ መስጠት ነገር ነው። የኢትዮጵያን ጥቅም የሚያስጠብቅ አንድም አርቲክል የለም። እንደውም እንደ ውጫሌ ውል የሚታይ ነው። ውጫሌ ውል እንኳን አንዱ አንቀጽ ነች፣ አንቀጽ 17 ነች ጣጠኛ የምትባለው። ይሄ ግን በሙሉ ግብጾች በፖለቲካም በምንም እጃቸውን ጠምዝዘው ያስፈርሟቸው አድርጌ ነው ማየው። ምን አሁን እዚህ ላይ ኢትዮጵያ የምትጎዳበት ግብጾች የሚጠቀሙበት አንዱ ለነጥብ ማንሳት ይቻላል? አዎ፣ አንደኛ ኢትዮጵያ ምንም ነገር በመሰራበት ጊዜ ተቃቀን እንትኖች ሁሉ ዲቨሎፕመንትስ ሁሉ ለግብጽና ለሱዳን አቅርባ ማስፈቀድ አለባት የሚል እንትን አለ። ሁለተኛ የውሃውን እንትን መፍሰስ በተመለከተ ዳይቨርሽን ምን ከኢትዮጵያ በኩል ሊደረግ ውሎቹ በሙሉ ኢትዮጵያን የሚመለከቱ እንጂ እነሱን የሚመለከቱ አይደለም። አሁን ድሮ እንኳን ስንከራከር የነበረው ምንድነው ግብጽ ውሃውን ወስዳ ወደ ነጌቭ በረሃ እንትን ትላለች ወደ እስራኤል ይሄንን እንኳን በቆጣጠር አንችልም ወይ ይሄንን እንኳን አትሊስት መቃወም አንችልም ወይ የሚል አቋም ነው የነበረው በኢትዮጵያ በኩል። እስራኤሎች ደግሞ ወዳጆች ስለሆኑ ለኛም ይሄንን ነገር ጫና አንፍጠርባቸው። ምክንያቱም ወደፊት ከእስራኤል ጋራ የምንዋዋለው የመሳሪያ ሽያጭ አንደርግራውንድ የሆነ ስምምነት አለና ይሄንን እስቲ ወይ ብናርገው ለጊዜው ተብሎ ነው እንጂ ይሄንን እንኳን ግብጽ ለምንድነው እንትን ያልችው ለማለት አልተቻለም ነበር። በአንጻሩ እንግዲህ ለምሳሌ ባለፈው ጊዜ
በዚህ በአባይ ተፋሰስ ሀገሮች ስብሰባ ውስጥ ግብጽ ወሳኝነት ነበራት። ቡጥሮስ ጋሊ በዚህ በኩል ሲጫወቱብን ነው የኖሩት። እንዲያውም በአባይ ውሃ ፖለቲካ ውስጥም ሆነ ልዩ ስብሰባዎች ውስጥ ኢትዮጵያ ተካፋይ አልነበረችም። መጨረሻ ላይ እንደውም እስራኤል ማነው ኤርትራን ሲያስገቡ ኢትዮጵያን አላስገቡም ነበር። እና እንግዲህ ይሄንን በተመለከተ አካሄዱ ትክክል ይሁን አይሁን መለስ መጠነኛ እንትን አድርጓል። መጠነኛ ተቃውሞ አድርጓል። ኤርትራ ስትገባ ለምን ነው ኢትዮጵያ የማትገባው የሚል ሌሎቹን ደግሞ አባይ ተፋሰስ ሀገሮችን ነው ኡጋንዳን ለምን በማስተባበሩ በኩል ትንሽ ንቅናቄ ተደርጓል። ያ ለኢትዮጵያ ምን ያህል ጥቅም ሰጠ እንዴት አልሰጠም የሚለው ጉዳይ ወደፊት ዲስከስ ሊደረግ የሚችል ነው። በጣም አመሰግናለሁ አቶ ሙልጌታ። እንግዲህ ምናልባት የዚህ አባይ ግድብ ጉዳይ ሲነሳ አሁን በተለይ ስምምነቱ ከተፈረመ በኋላ ኢትዮጵያ ውስጥ በተለይ በዚህ በኢኮኖሚና በስታቲስቲክስ እንደዚህ ዘርፍ ላይ ታዋቂ ሆነው የኢትዮጵያን ምሁራን በጋራ ሆነው በድርጊቱን አሳሳቢነት ወይ ደግሞ የስምምነቱን ኢትዮጵያን ላይ የሚያመጣውን ተጽዕኖ በተመለከተ ስጋታቸውን ተቃውሟቸውን አሰምተዋል። እነ ዶክተር ጌታቸው በጋሻው፣ ፕሮፌሰር ሰይድ ሐሰን፣ ዶክተር አክሎግ ቢራራ እንዲህ በርካታ ሰዎች ከ8-9 ሰዎች በጋራ ጽፈው እንትን ያሉት ነገር አለ። ይሄ ግድብ እንግዲህ መጀመሪያ ላይ 2011 በኢትዮጵያ በፈረንጆቹ አቆጣጠር ኤፕሪል አካባቢ ሲመጣ በኢትዮጵያን ዘንድ በተለይ ስርዓቱን የሚቃወመው ክፍል ሲናነሳ የነበረው የዚህ አረቡ ዓለም አብዮት በጣም የተከታተለበት ጊዜ ስለነበር ኢትዮጵያ ውስጥ ያለውን ስሜት አቅጣጫ ለማስቀየስ ነው ኢትዮጵያ መንግስት የመንገድ የተከተለ የሚል ነገር ነበር። ግብጾች ደግሞ በአደባባይ ሲናገሩ የሰማነው ግብጽ ውስጥ አብዮት እየተካሄደ ስለነበረ ኢትዮጵያ ያን አጋጣሚ ተጠቅማ እኛ በሌላ ነገር በተጠመርንበት ወቅት ተፈጥሮ መብታችንን ለማክፈፍ የተንቀሳቀሰችበት ነው የሚል ነገር ነው ሲነሳ የነበረው። ከዛ በኋላ እንግዲህ ጥናቱን በተመለከተ ግብጾች ጥናቱን እንመልከተው የሚል በተደጋጋሚ ጥያቄ ያነሱ ነበር። በኢትዮጵያ መንግስት በኩል ይሄ ሲገፋ ነው የቆየው፣ አናድርገውም ነው። አሁን እንግዲህ እዚህ ስምምነቱ ላይ የኤክስፐርቶች ቡድን ጥናቱን አይቶ የታችኛዎቹን ሀገሮች ይጎዳል ከተባለ የግድቡን መጠን እስከ መቀነስ ስልጣን ማለት የኢትዮጵያ መንግስት ያን የማድረግ ግዴታ እንዳለበት ነው የተቀመጠውና እዚህ ደረጃ ላይ ቀደም ሲል የመግፋት ነገር ነበር። በምንም ተአምር ጥናቱን አናሳይም ግን የታችኛዎቹን ሀገሮች አይጎዳም የሚል ነው። የኤክስፐርቶቹ ቡድን ግን አሁን እንዲያጠና የኢትዮጵያ መንግስት ይፈቅዳል። ማጥናት ብቻ ሳይሆን የጥናቱ ውጤት ላይ የታችኛዎቹን ሀገሮች የሚጎዳ ከሆነ የግድቡን መጠን ለመቀነስ ኢትዮጵያ እንደምትገደድም ሰፍሯልና ዝርዝሩ ዛሬ ብዙ ነው። ለምን ወደዚህ ሁኔታ ውስጥ የኢትዮጵያ መንግስት መጣ? ትላንት በነበረው አቋሙ ላይ ለምን መቀጠል አቃተው? ወይንስ በዚህ ሂደት ላይ እኛ ከምንለው ውጭ ኢትዮጵያ የተጠቀመችበትና ግብጽ የተጎዳችበት ወይ ደግሞ ሁለቱም የተጠቀሙበት ነገር ይኖር ይሆን? እስቲ ጥሩ ሲሳይ አይቲን ጥሩ ጥያቄ ነው ያነሳው። እንግዲህ እኔ ወደዚህ ስመጣ አንዳንድ የህግ ሙያው ያላቸውን ሰዎችም አናግሬ ነው የመጣሁት። ስለዚህ ፖለቲካል ፋይዳውንም ከህግ አንፃርም ያለውን ካነሱልኝ ተነስቼ ነው ማንሳት እንፈልገውና አንተ ካነሳውን ጋር ያይዘዋለሁ። እንግዲህ እኔ ሳይ አንደኛ ፋይዳውን ነው ያየሁት። የዚህ የመፈራረሙ ፋይዳ ምንድነው ሪሌቫንሱ የሚለውን ነገር ለማየትና ለመጠየቅ ነው የሞከርኩትና አንድ 4 ነጥቦች ለማንሳት እችላለሁ። እኔ መጀመሪያ የታየኝ ፋይዳው የአገር አቀፍ ጥቅም ማለት የኢትዮጵያ ጥቅም ሳይሆን የፓርቲ ጥቅም አለው ብዬ ነው ማስበው። የፓርቲ ጥቅም ስለ ስፔሲፊካሊ የህዋት የሚጠቀምበት እንደ ፓርቲ እንደ ሀገር አይደለም ወይም እንደ ኢትዮጵያ ህዝብ አይደለም ጥቅሙ። ይሄ ማለት ምን ማለት ነው?
ግብጽን የፖለቲካ መነገጃ አድርገዋታል ብዬ ነው ማስበው አሁን ያለው ዋነኛው ስጋት ለኢትዮጵያ ፖለቲካ ዋነኛው ስጋት አንድ የውጪ ከውስጥ የሚፈነቀል ተቃውሞ አለ በሌላ በኩል ደግሞ የውጪ የሚመጣ በተለይ ከኤርትራ መንግስት እና በኤርትራ ከመንግስት ጋር የተቀመጡ የኢትዮጵያ ተቃዋሚዎች አሉ ስለዚህ የሁለቱ መመጋገብ ስለሚኖር እና ይሄ መንግስት ወይም ይሄ የፓርቲ አጣብቂኝ ውስጥ ስለገባ እነዚህን አጣብቂኞች ለማስተንፈስ እንደዚህ አይነት የሀገርን ጥቅም አሳልፎ የሚሰጥ በሌላ ጎኑ ደግሞ የፓርቲን ህልውና ለተወሰነ ጊዜ ህልውናውን የሚያረጋግጥ ነገር ነው የተደረገው የዛሬ የሰውየውን ንግግርም የፕሬዝዳንቱን ነግሰምተ ከሆነ እንደዚህ በሽብርተኝነት በመናምን በሚል ስም እንረዳዳለን እንደጋገፋለን የሚል ነገር ነው ያለው ስለዚህ ዋነኛው ፋይዳው ለህወሓት የሚሰጠው ፖለቲካ ፋይዳ ነው ብዬ ነው ምቆጥረው እንደተባለው ግብጾቹ ተቃዋሚውን የማይረዱ የኢትዮጵያ ተቃዋሚዎችን የማይረዱ ወይም ደግሞ የኤርትራ መንግስትንም በምክንያቱም እኔ ሳቅ ባለፈው በኢትዮ ኤርትራ ጦርነት ግብጽ እጅ አለበት ሚል ፒውርሊ ተጽፏልም ተነግሯልም ታቃለ መሳሪያም ይዘናል ሚል ሲነገር ነበር ስለዚህ እንዲህ አይነት ነገሮች ከመጡ ከኤርትራም የሚመጣው ኃይል ራሷም ኤርትራም ከመጣች ከውስጥ የሚመጣው ጉልበት ካለ የማይችለው ፓርቲው የማይቋቋመው ነገር ስላለ ይሄን ለማስተንፈስ ነው ስለዚህ እኔ የመጀመሪያው ፋይዳው የፓርቲ ፋይዳ እንጂ ሀገር አቀፍ ፋይዳ አይደለም የሀገርን ጥቅምና ክብር አሳልፎ ይሰጠ ወይራስ ግን ፓርቲው የተጠቀመበት አርጌ ነው ሊያነጋግር ይችላል ይሄ ስልጣን ላይ ለመቆየት ምክንያቱም አሁን ምንሰማው ነገር የአንድ የሚሸት ነገር አለ በሁሉም ሳይድ እስከዛሬ ድረስ ኢትዮጵያውያን ሆነው ነፍጥ አንግበው ይሄንን ስርዓት መጣል አለብን የሚሉ የተሟላ እንቅስቃሴ አላየንም አሁን ያያየን ነው ትልቅ አደጋ ነው ማለት ነው በሌላ በኩል እንደውም እኮ ታስታውስ ከሆነ ኢቭን እኮ ኢሳትንም በኢጂፕት ከስተውት ነበር እኔ አስታውሳለሁ እስከዛ ባደባባይ ጽፏል አሁንም ባደባባይ ተጽፏል ስለዚህ ኢቭን ኢሳትንም ይረዳ ኢጂፕት ነው እየተባለ የጦር መሳሪያም ለግንቦት ሰባትም ይሁን ለሌሎችም ለአርበኞች ግንባርም ይሁን ለሌሎችም የሚሰጠው ግብጽ ነው እየተባለ ኤርትራ መንግስትም የሚረዳው ግብጽ ነው ከተባለና ያ ነገር ካለ ይሄን ነገር የግዴታ መቀነስ መቻል አለባቸው የኢትዮጵያን ህዝብ መብት አሳልፈ ሰተ የፓርቲው የስልጣን እድሜ ለማቆየት የተደረገ ነገር አርጌ ነው ማስበውና ምናልባት በዚህ ላይ አስተያየት ሊሰጥበት ይችላል የኔ አንዱ ግምገማዬና ድምዳሜ ይሄ ነው ሁለተኛው ፋይዳ የመፈራረሙ ፋይዳ ነው የሚታየኝ ኢትዮጵያ ገንዘብ ያላት አልመሰለኝም ገንዘብ የላትም እንግዲህ ባለፈው ግድቡን ለመጨረስ ማለት ነው ግድቡን ብቻ አይደለም ግድቡን ብቻ ሳይሆን እኮ ከ3 ወራት የማይበልጥ ሪዘርቭ ያላት ሀገር ሆናለች ይሄ በተደጋጋሚ ተነግሯል የውጭ ምንዛሪ 2 ወር ኦኬ 2 ወር እንግዲህ አንድ ወር ጨመርኩበትና የ2 ወር ሪዘርቭ ያላት የውጭ ምንዛሪ የሌላት ሀገር ናት አንድ ከዛ ቀጠል ደግሞ የተለያዩ ካፒታል ፕሮጀክቶች ያላቅማቸው ጀምረዋል በጣም በርካታ ፕሮጀክቶች እና እነዛ ፕሮጀክቶች ኢኮኖሚክ ፋይዳቸው አልተተመነም የሚያመጡት ኢምፓክት አልታየም እዛም ግንባታ ታያለ እዛም ግንባታ እነዚህ ግንባታዎች የሚፈልጉት ገንዘብ አለ ስለዚህ የፖለቲካ ጥቅም ለማግኘት በየቦታው የተጀመሩት ፕሮጀክቶች ተነግሯቸው ማለት ነው እኔ ያነበርኩ ራሱ ይሄ የመንግስት ኢንቨስትመንት መቀነስ አለበት ሁሉ የአይኤምኤፍ እና ወርልድ ባንክ ትልቁ ጥያቄ እሱ ነው ስለዚህ ሪዘርቭ በሌለበት የተለያዩ ፕሮጀክቶች በአፋቸውን ከፍተው በተቀመጡበት ምንም አይነት ብር በሌለበት ሁኔታ ነው ይሄ ነገር ያለው ከዛ አሁን አንተ ያነሳልኝ ልመጣ ነው ማለት ነው ራሱ ያባይ ግድብ ልንመጣ ነው እንግዲህ ካልተሳሳትኩ ያባይ ግድብ ወደ 4.8 ቢሊዮን ዶላር ነው የሚፈጀው ቀላል ብር አይደለም ይሄ 4.8 ቢሊዮን ዶላር ከዚህ ውስጥ እንግዲህ ኤግዛክት ዳታውን ባላቅም ከ1 ነጥብ ሳምቲንግ በላይ ያገኙ አይመስለኝም ኦልሞስት 3 ቢሊዮን አካባቢ እንትን አለ ጉድለት አለ
እንግዲህ ይሄ 1 ነጥብ ምናምን የተገኘውንም ደግሞ ፕሮሰሱን አስበው እንዴት እንደተሄደ የአዲስ አበባ ሰራተኛ የኢትዮጵያ ሰራተኛ የከተማ በሙሉ የሰራተኛ ደሞዝ ተወስዶ ቦንድ ግዙ እየተባለ በተለያየ መልኩ ባለሀብቶችን ማጨናነቅ ተደርጎ የኢትዮጵያ ህዝብ ከሚችለው በላይ ተጨምቆ እንደ ነጠላ ጨምቀህ እንደምታሰጣው የኢትዮጵያ ህዝብ እንደ ነጠላ ነው የጨመቁት ተጨምቆም የተገኘው ብር ግን 1.2 እና 1 ሳምቲንግ ቢሊዮን ብር ነው ሶ ከዚህ በኋላ ግማሽ እንኳን የሚሄድ ብር አልደረሰም ይሄ ብር ከየት ነው የሚመጣው አሁን ዲያስፖራ ጋር ገብተው እንዳያሰቡት ሊያደርጉ የሚችሉበት እድል ተዘግቷል ይሄ በአደባባይ ያየነው ነገር ነው ሰው ከአባይ በፊት ዴሞክራሲ ይምጣ ከአባይ በፊት መብት ይምጣ መብት ተገድቦ እንደዛ የሚሆን ነገር የለም የሚል ነው የሚያነሳው ይሄ ነው ተጨባጭ on the ground ያለው ነገር ስለዚህ ከፍተኛ የገንዘብ እጥረት አጋጥሟቸዋል ይሄን የገንዘብ እጥረት ለመሸፈን አንደኛው ሚንስ ከግብጽ ጋር መደራደሩ ስለዚህ ከግብጽ ጋር ተደራድሮ እንትንንም ሰተህ ማለት ነው ምንድነው ስሙ የኢትዮጵያን ህዝብ መብቱንም አሳልፈ ሰተህም የሚገኝ ብድር ሊኖር ይችላል የዓለም አቀፍ አበዳሪዎቹን ይሄው ስምምነት ተደራርሰናል ተብሎ የሚገኝ ትንንሽ ገንዘቦች ሊኖሩ ይችላሉ ስለዚህ ሁለተኛው ፕሮብሌም እኔ የሚመስለኝ የኢትዮጵያ መንግስት ገንዘብ አጥቷል ያንን ገንዘብ ለማግኘት እንደዚህ አይነት አስገዳጅ ሁኔታ ውስጥ መግባት አለበት የሚለው ነው ሶስተኛው እኔ ሳየው የህዝብ ግንኙነት ሚናም ያለው ይመስለኛል አሁን የኢትዮጵያ መንግስት just የፒአር ኮንሰምፕሽን ነው የተጠቀመበት እንትኑን ሳይናገር ጥቅል ውስጥ ያለውን ይዘቱን ሳይናገር በዚህ ጉዳይ ነው የተስማማ ነው የሚለውን ሳይል በቃ ከግብጽ ጋር ተስማማን ምናምን የሚሉ ነገሮች ነው የሚያነሳው የኢትዮጵያ መንግስት አይተኮነ የውጭ ጉዳይ ሚኒስትሩ ማህበራዊ ድረገጻቸው ላይ ጻፉት ነገር ዝርዝር ነገር አያነሳም ግን በታሪካችን ታይቶ የማይታወቅ ስምምነት አደረግን ብለው ነው የጻፉት እና ብዙ ሰውም የጠየቃቸው ለዶክተር ቴድሮስ እሺ የተስማማችሁበት ነገር ምንድነው ለምን አትነግሩንም ነው ስለዚህ የፖለቲካ ፒአር ፋይዳ አለው ከሚል ነገር የተነሳ ይመስለኛል ከዛ እንግዲህ ሌላው ያየውት ነገር ከፊርማው በኋላና በፊት መንግስታትና ህዝቦች የሚደመጠው ነገር ምንድነው ማለት ፊርማው ተፈርሟል ከዛ በፊትና በኋላ በተለይ በግብጽ መንግስትና በግብጽ ባለስልጣናት የሚወራው ነገር ምንድነው በኢትዮጵያ መንግስትና በኢትዮጵያ ባለስልጣናት የሚወራው ነገር ምንድነው ይሄንን ማየት ተገቢ ነው የግብጽ መንግስት ኦፕን ሆኖ ወጥቶ ይሄ ስምምነት እኛን ይጠቅማል ብሎ እኮ እየተናገሩ ነው ያሉት የግብጽ የፕሬዝዳንቱ ስፖክስ ፐርሰን በጋዜጣ ላይ ሲከራከር ነው እኛን የሚጠቅም ኃላፊነታችንን አሳልፈን ያልሰጠንበት ነው ብሎ ነው ያነሳ ያለው ስለዚህ ግብጾቹ በወጥተው በስነ ስርዓት ለህዝባቸው መረጃ እየሰጡ ነው ያሉት የኢትዮጵያ ህዝብና የኢትዮጵያ መንግስት ግን አንዳችን መረጃ እየሰጠ አይደለም ያለው እስካሁን ድረስ እስከ ዛሬ ድረስ ካሁን በኋላ ይሰጣሉ አይሰጡ አላቅም በተወሰነ በእነሱ በሚደግፏቸው ማህበራዊ ድረገጾች ስምምነቱን የመበተን ነገር አለ ስንት ሰው ነው የሚያነበው ያን ስንት ሰው ነው ማህበራዊ ድረገጽ የሚገባው ስለዚህ ለምንድን ነው ድብቅ አጀንዳ የሚሆነው ግብጾቹ ግን ኦፕንሊ የሚወጡት የሚለውን ነገር ማየት ይገባናል ከዚህ ጋር ያይዤ በመጨረሻ ማንሳት እንፈልገው ጋሽ ሙሌ ስለ ውጭ ጉዳይ ፖሊሲ አንስተዋል እና አብረን ማየት ያለብን የሚመስለኝ እኔ የኢትዮጵያ ውጭ ጉዳይ ፖሊሲም ሆነ የግብጽ የኢትዮጵያን ስለማቀው የኢትዮጵያ ውጭ ጉዳይ ፖሊሲ ግብጽ ላይ ያስቀመጠው ነገር የጋራ ድል የሚያሳይ ነገር አይደለም ወይም ይሄ ዊን የሚባለው አይነት ነገር አይደለም ግብጽ በደንብ የተቀመጠ ነገር ነው ምነግርህ ሲሳይ ግብጽ በአባይ ጉዳይ ላይ የማትደራደር እንደውም ይላል በውጭ ጉዳይ ፖሊሲው ላይ በጉሬላ ይሄ በበረሃ ሳይሆን በዚህ በጫካ ስልጠና የተካኑ ወታደሮችን እስከ 50,000 ወታደሮችን አስልጥና
ያዘጋጀች አገር ናት ነው የሚለው። እንግዲህ ይሄ አቶ መለስ የጻፈው ፖሊሲ ነው። ሶ ዊን ዊን የለም። ግብጾቹም ደግሞ በተቃራኒ ነው የምታስበው። የግብጽ ዩኒቨርሲቲዎች፣ የግብጽ ትኩረት፣ የግብጽ አይን በሙሉ በውሃ ላይ ያተኮረ ነው። ስለዚህ መጀመሪያም የጋራ መስማማት በሌለበት ነገር ውስጥ ነው እየተገባ ያለውና ይሄም ትኩረት ተሰጥቶ መታየት ያለበት ይመስለኛል። ከዚህ ጋር ያይዤ አሁን ስምምነቱን ወይ ያንዳንዱን ልናየው እንችላለን፣ ግን ኢትዮጵያን ያስገድዳል። ግብጽን ግን የሚያስገድድበት ነጥብ አላገኘውም። ካለ ልናነሳው እንችላለን። ኢትዮጵያ ይሄን ማድረግ አትችልም፣ እንደ ቢቀንስ ሲግኒፊካንስ ይሄን ያህል ይላል። እሱም በኋላ እናነሳዋለን። ምን ማለት ነው ሲግኒፊካንስ? 1 ኢንች ቢቀንስ ነው ወይ ይሄ ነገር የሚቆጠው? 10 ኢንች ቢቀንስ ነው ወይ? 10 ሴንቲሜትር ቢቀንስ ነው ወይ? ክሊር አልሆነም ማለት ይሄ አሁን ጀነራሊ አግሪመንት ኦፍ ዲክላሬሽን ኦፍ ፕሪንሲፕል ነው የሚለው። ሶ ሌላ በዝርዝር ኦፕሬሽናል ጋይድላይን አለ ማለት ነው። ያ ኦፕሬሽናል ጋይድላይን እንግዲህ ማአት ነገር ይዞ ይመጣል። ኢንቫይሮንመንታል ኢምፓክትም ካለው ኢትዮጵያ ገደል ነው የምትገባው። ብዙ ነገሮች አሉ። ስለዚህ ግብጽ የምትገደድበት ነገር አልተቀመጠም። አንድ ምሳሌ ላንሳለ ሲሳይ ሜቢ አንድ ልጨምር። ግብጾች በቅርብ ቀን ከተማ አዲስ ከተማ እንደሚገነቡ ዲክሌር አድርገዋል። ሰምተሃል አይደል? አዲስ ከተማ ሊገነቡ ነው ከካይሮ ቀጥሎ ማለት ነውና እንግዲህ ከተማ ሲገነባ ምንድነው የሚሆነው? የውሃ አገልግሎት አለ አይደለም? ይሄ ውሃ አገልግሎት ተጨማሪ አገልግሎት ነው ማለት ነው። ያ ከተማ ስዌሬጅ አለው። ያ ከተማ ብዙ ከውሃ ጋር የተያያዙ ሰርቪሶች አሉት። ይሄንን አትሊስት ኢትዮጵያ በሚሊሜትር መቀነስ የለባትም ከተባለ ግብጾች የሚፈሰርቱት ከተማስ ውሃውን ከየት ነው የሚያገኘው? የተቀመጠ ነገር የለም። ስለዚህ ነገ ከተማ መስርተው ከፍላጎታችን በታች ቀነሰ ቢሉ ምንድነው የሚሆነው የሚለው ነገር አያሳይም። ይሄ አንድ ነው። ሌላው እንደ ክደትም የሚመስለኝ እኔ የኢትዮጵያ መንግስት በፊት ከግብጽና ከሱዳን ውጪ ወጥቶ ነበረ ሲስማማ የነበረው ከሌሎቹ አፍሪካ ሀገሮች። እሱ እንደውም ወደ ትሪቲ ሁሉ ወስደውት የዓለም አቀፍ ፍርድ ቤት ሁሉ የተቀመጠ ትሪቲ ነው። አሁን እነዚህን አካላቶች ሁሉ አላሳተፈም። ሌሎች የተፋሰስ ሀገሮችን ትቶ እንደው ክደት ነው የሚመስለው። ዝም ብለም ስታየው ክደት ነው የሚመስለው። እስካሁን የነሱንም መግለጫ አልሰማንም። ኦፍ ኮርስ ሊደግፉ ይችላሉ፣ ላይደግፉ ይችላሉ። የምናውቀው ነገር የለም። ግን አንዱ ባርጌን እንትኑ ደጋፊዎች እስከሆኑ ድረስ እነዚህንም አካላት ማጠቃለል ነበረበት የሚል አስተያየት ነው መስጠት ፈልገው። እንግዲህ ይሄ ሰፊ እንትን ነው። የኤርሚያስን ብዙ ነጥቦችን አንስተሃል። እንግዲህ ከዚህ ከግድቡ ጋር በተያያዘ ዋናነት እንግዲህ አሁን ውሃው እንደማይቀንስ በስምምነቱ ላይ በተደጋጋሚ የተጠቀሰ ነገር አለ። እነዚህ የኢትዮጵያ ምሁራን በተለይ ጽሁፍ በተኑትም ላይ በግልጽ እንደተቀመጠው አሁን እንግዲህ ብዙ ጊዜ ሲባል የነበረው በኃይል ማመንጫ ረገድ የተወሰነ ጊዜ ውሃው ከተጠራቀመ በኋላ የመጀመሪያው መጠራቀም ሂደት ውስጥ የተወሰነ ውሃ ሊቀንስ ይችላል። ግን ግድቡ ከሞላ በኋላ ውሃ አይቀንስም። ኢትዮጵያ ግድቡን በመሰራበት ወቅት ከኃይል ማመንጫ ባሻገር በመስኖ ልማት መጠቀማለሁ የሚል ነገር ነበር። አሁን 100% የኢትዮጵያ መንግስት ስምምነት ውስጥ የገባው በመስኖ በኩል ያለው ነገር አላደርግም ወደሚል ስምምነት ሄዷል ነው። ምክንያቱም የውሃው መጠን መስኖ ከሆነ ውሃው ይቀንሳል። ኃይል ማመንጫ ከሆነ ግን አንዴ ከሞላ በኋላ ተመልሶ ያውንተ ስለሚል ውሃ አይቀንስም የሚል መከራከሪያ ነው የመጣው። እንግዲህ ስምምነቱ ኢትዮጵያ በመስኖ እንዳትጠቀም መስኖ ለመጠቀም እኮ የሚቻልበት ቦታ አይደለም ያለው። ምክንያቱም ከሱዳን እኮ 12 ማይልስ እኮ ነው የሚርቀው ይሄ ግድቡ ራሱ እና ከዚያ ሊጠቀሙ የሚችል ቤኒሻንጉል አይጠቀምም፣ ጎጃም አይጠቀምም፣ ጎንደር አይጠቀምም እኮ ያን ብቻ ሳይሆን ግድቡ ዛጋም ሆኖ በሌላ ቦታ ዛም ሳይደርስ ኢትዮጵያ በመስኖ በአባይ ውሃ ተጠቅማ ማልማት አትችልም ነው። እዛ እስኪደርስ ድረስ ውሃው ዳይቨርት ሊደረግ አይችልም። ምክንያቱም ሲግኒፊካንት የሚለው ነገር አሁን እዛ ጋር ነው የመጣው። ውሃው ከነበረበት መቀነስ ከጀመረ ኢትዮጵያ ላለመቀነስ ተስማምታለች። ስለዚህ በአባይ ውሃ ላይ እኔ ምንድነው መብት ወደሚል ነገር ነው መጨረሻ ላይ የለም ኤርሚያስ ያነሳው የዚህ ግብጾች ምንም ነገር ለመርዳት ውሃው እንዳይቀንስ ይሄን ያህል ደግሞ የሚጠቅም ውል እስከ ተዋዋሉ ድረስ በኢትዮጵያ በኩል ምንም አይነት የኢኮኖሚ ችግር ይሄንን ለማስፈጸም እንዳይደርስ ድጋፍ ለመስጠት ይችላሉ ላለው
ዛይነት ኮሚትመንት ውስጥ ይገባል ወይ የሚል ነገር በራሴ እንትን ሳሰላስል ነው የቆየሁት እሱ ይሄን ነገር ከተናገረው እነሱ አይደሉ ምናልባት አቶ ሙሉጌታ እሱ ላይ ምናልባት ግብጾቹ ሳይሆኑ ዓለም አቀፍ የገንዘብ አበዳሪዎች እሺ እሱንም ልል ነው አንደኛ የታወቀ ነገር ነው ይሄ ግብጽ ማለት the gift of the Nile ሲባል ነው የኖረው it is really so the gift of the Nile ነው አባይ ከሌለ አንድ ቀንም ህልውና ሊኖራቸው አይችልም ግብጽ ያለ ናይል ለመኖር አትችልም ግን ግብጽ ከኢትዮጵያ ጋር በዚህ አይነት ሁኔታ ከተደራደረች ዓለም አቀፍ ድርጅቶችም ገንዘብ ሊለቁ ይችላሉ የሚለውንም አዳውት ምክንያቱም እነሱ ሌሎች ፋክተሮች ሁሉ አገናዝበው ነው ወርልድ ባንክም ያወጣቸው ሰነዶች ነበሩ አይኤምኤፍም በጣም በቅርብ የሚረዷቸው የአውሮፓ ኢዩ እነዚህ ሁሉ በዚህ ውስጥ ለመሳተፍ አልፈልጉም ምክንያቱም በኢኮሎጂ ነገር የሚያደርሰው ጉዳት እንዳለ ገምገመዋል መሐንዲሶቻቸውን አስጠንተዋል ደግሞ ግብጾች ዛሬ ኢንቨስት ለማድረግ የማይፈልጉም ባይሆን በዚያ ላይ ያመጡት አንድ ተጽዕኖ አለ እዛ ወረቀቱ ላይ በግልጽ እንደሚታየው በዚህ እንትን ውስጥ ቀዳሚውን እንትን እድል የሚያገኙ ግብጽና ሱዳን ናቸው ይላል ኢንቨስትመንት ከተፈለገ እዛ ላይ ገንዘብ ማውጣት ካስፈለገ ሁለቱ ሀገሮች ናቸው በኤሌክትሪኩም ኃይል ቅድሚያ ለነሱ እንደሚሰጥ ነው አዎ እነዚህ ሁሉ የኢትዮጵያን ሉዓላዊነት የሚደፍሩ ወደፊትም ችግር የሚፈጥሩ ናቸው እንጂ በወያኔ በኩል እኮ አንድም ፓርቲያቸውን እንኳን ጥሩ ስራ ሰርተዋል የሚያሰኝ አንድም ነገር የለም በኢትዮጵያ በኩል የምንጠቀመው ነገር እስከሌለ ድረስ ለፓርቲያቸው እንደው ብቻ ሆይ ብለው ነው የሚያልፉት ካልተባለ በስተቀር ለፓርቲያቸው እንኳን እንዲህ አድርገዋል ተብሎ ስም የሚያሰጣቸው ፐብሊክ ሪሌሽንስ ስራ ሰርተዋል የሚያሰኝም ነገር ያለ አይመስልኝም ይሄ ወረቀት እኮ 100% እንትን ሉዓላዊነታችንን የሚያስክድና በእነሱ ተጽዕኖ ክልል ውስጥ እንደገባን የሚገልጹ ናቸው ምናልባት እዚሁ ከዚህ ከገንዘብ አቅርቦቱ ጋር በተያያዘ እንግዲህ አቶ ሙሉጌታ እነዚህ ዓለም አቀፍ አበዳሪዎቹ ከመንግስታቱ ፈቃደኛ ቢሆኑ እንኳን የአካባቢው ሁኔታ እና መሰል ነገሮችን ያጠናሉ ነው ከዛም ባሻገር ግን ምናልባት አሁን የኢትዮጵያ መንግስት ለአባይ ግድብም ባይሆን ለሌሎች ፕሮጀክቶችም ከፍተኛ ዕዳ ስለተጫነበት አሁን ብድር ማግኘት አቁሟል ከየትኛውም ራሷ ቻይና እንኳን መስጠት አቁማለች ስለዚህ ወደ ዓለም አቀፍ ይሄ ቦንድ ሽያጭ ውስጥ ሄደው በቅርቡ $1 ቢሊዮን ቦንድ እንትን ያገኙትና ይሄም ባለበት ሁኔታ ውስጥ እንግዲህ ብድር የማግኘቱ ነገር በሌላውም ነገር ብድር ማግኘት ስላልተቻለ በዚህም የመገኘቱ ነገር እንግዲህ ጥያቄ ውስጥ ገብቷል ይሄ ከሆነ የኢትዮጵያ አቅም ይታወቃል ቀደም ኤርሚያስ ያልከው ነገር አለ ሰው ያለውን ሁሉ አዋጥቶ ወደ 44% ላይ ነው እንግዲህ ግድቡ የቆመውና ከዚህ በኋላ ያለውን ነገር በምን መልክ መጨረስ ይቻላል በተወሰነ ደረጃ ግብጽ ባለቤት ሆና ግድቡ ውስጥ ልገባ የምትችልበት እድል ይታያል በማናነበው ነገር ሊኖር ይችላል ሱዳን እንዲና ነገር ይኖር ይሆን አንደኛ የኢትዮጵያ ህዝብ በጉዳዩ ላይ እንዳይረባረብበት ትክክለኛው ፒክቸር አልቀረበለትም ባለሙያዎች ልዩ አቋም ያላቸው ባለሙያዎች መሐንዲሶች የህግ አዋቂዎች የፖለቲካ አዋቂዎች ታሪክ አዋቂዎች ወጥተው በዚህ ጉዳይ ላይ አፕሬዛል ውስጥ አልገቡም እስካሁን ድረስ መንግስት ከሚሰጠው የፕሮፓጋንዳ መግለጫ በስተቀር በግድ መሰራት አለበት ከሚባለው በስተቀር ነፍስ ያለው ክርክር ሲካሄድ አላየንም እና ከዛ የበለጠ አሁን አንዳንድ ሰዎች ሲደግፉና ያለን በብሔራዊ ስሜት ተደርተው ነው ከብሔራዊ ስሜት ጋር ነው መለስም ደግሞ ኦሪጂናሊ ሊያያይዘው የፈለገው የግድቡን ስራ ከብሔራዊ ስሜት ጋር ነው በዚህ በአረብ ዓለም ላይ የተነሳውን አብዮት መቀልበሻና ዳይቨርት ማድረጊያ
ሆኖ እንዲታይ ነው ያደረገው። ኦፕንሊ ነው የተናገረው ይሄንን በተመለከተና ከዚያ በስተቀር እንደው ሌላው የሚደግፈው ክፍል በብሔራዊ ስሜት ነው። አባይን እኮ እስካሁን የሞከረ መሪ የለም። አባይን በተመለከተ ያለፉት መንግስታትስ ምን አድርገዋል በሚል ክሪቲካል አቋም በዛች መስመር ብቻ በመሄድ የታቀደ ነገር ነው እና ምሁራን ተነስተው በግልም በምንም ያንን አፕራይዛል ውስጥ ቢገቡ በመንግስት በኩል ግልጽነት ቢታይ ማንጠብቀው ነው። በግልጽነት እንትን ቢል ህዝብ እኮ ሊረባረብበት ይችላል። የድሮ መንግስት የበሰለ ፖለቲካ ያለው መንግስት ነው። አንዳች አይነት ኢንተርናሽናል ችግር ሳያጋጥመን አባይን በስራ ላይ ልናውል የምንችልባቸው 33 ከፍተኛ እንትኖች አሉ ተብሎ በሶስተኛው በኃይለ ሥላሴ ጊዜ የተጠና ተጠርዞ የተቀመጠ ነው በመጽሐፍ ቅጽ ሁሉ እና እነዚያ ምን ነው መሰረት ያደረጉት ከግብጽ ጋራ ኢንሲደንታሊ እኮ ግብጽ ስንት ጊዜ ነው ከኢትዮጵያ ጋር ጦርነት ያካሄደችው የሶርስ ኦፍ ዘ ናይል ለመቆጣጠር በጉራ በጉንለት በጎዳጉዲ ሁሉ እኮ ከኛ ጋር ተዋግታለች። ይሄንን በማንሳት መለስ ብሔራዊ ስሜቱም ለመቀስቀስ የሞከረባቸውን ጊዜ ታውቃለሁ። ዛሬ ደግሞ ጦርነት የሚካሄደው በአሮጌ ብረት አይደለም። በዚያን ወቅት እንዲያውም ልንኩራራ የምንችልባቸው መንገዶች አሉ። ምክንያቱም ኢንተርናሽናል እንትኖች እኮ ምንደኞች ሁሉ መርሲነሪስ ጭምር እኮ ነው ያሰልፉብን። በአሜሪካ የእርስ በርስ ጦርነት የነበሩ ተዋጊዎች ከጋሪባልዲ ጋር የተዋጉ ከቢዝማርክ ጋር የተዋጉ የኦስትሪያ የምን እንትኖች ወታደሮች ናቸው እኮ መተው የወጉን። ዛሬ ደግሞ ሌላ ነው እንግዲህ ጦርነት ሳይበር ጦርነት ነው። ደግሞ ኢንሲደንታሊ መታወቅ የሚገባው እስካሁን ድረስ for many years ሲወራ የነበረ ምንድነው የሚቀጥለው ጦርነት የውሃ ጦርነት ነው። በውሃ ምክንያት የሚነሳ ጦርነት ነው። ይሄ እንዳይፈጠር ምኞት አለኝ። ግን ኤርሚያስ እዚሁ ላይ እንደው አንተ አንድ ነገርም ምናልባት አባይ እንዴት እንደመጣም ባንድ ወቅት ታውራ ይሰማው ይመስለኛልና አቶ ሙሉጌታ ለብሔራዊ ስሜት መቀስቀሻነትም የዋለን የሚል ነገር አንስተውልና አንተ ኢህአዴግ ውስጥ በነበርክበት ጊዜ እንግዲህ መታቃቸው ነገሮች ኖር ይችላሉ። ከዚህ ቀደም አስተዋውሳለሁ ዶክተር ብርሃኑ ነጋ ኢትዮጵያ ኢኮኖሚክስ አሶሲዬሽን ውስጥ ፕሬዝዳንት በነበሩበት ወቅት የቤንሻንጉል ክልል ፕሬዝዳንት አቶ ያረጋል ላሾሹም እዛ አካባቢ ላይ አንድ ፕሮጀክት ማስጠናት ፈልገው በኢትዮጵያ ኢኮኖሚክ አሶሲዬሽን በኩል የተደረገው ጥናት አባይን ተጠቀሙ የሚል ነገር ነበር የመጣው ያቀረብነለት። ስለዚህ በዚህ ምክንያት ላይ ይሄንን ነገር ህዋቶች መስማት አይፈልጉም። አባይን መጠቀም ይባል ነገር መስማት አይፈልጉም። ያጋላሽሹም ነው ያለን። ይሄንን ነው ያሉና ስለዚህ ሌላ አንድ በትንንሽ ነገር ክልሉ መደጎም እንችልበት ነገር ካለ የሚል ነገር አንስተዋልና ከዛ ጋር አያይዘ በሌላም በኩል እንግዲህ አንዱ እሱን ነው ኢህአዴግ በአባይ ላይ ወይ ደግሞ በትልልቅ ግዙፍ ፕሮጀክቶች ላይ ያለው አቋም በሌላም በኩል ቀደም ሲል ያነሳነው ነገር አለ። እነዚህ ሰዎች ግድቡ ማይልቅ ከሆነ በዚህ ግድብ ሳቢያ ጣጣ ውስጥ ገብተዋል። ግብጽ ተቃዋሚዎችን ትረዳለች፣ ከኤርትራ ጋር ግንኙነት አላት። ስለዚህ ለምን ራሳችን ለአደጋ እናጋልጣለን የሚል ስጋት ውስጥ ወድቀው ወደዚህ እርምጃ ቢገፉ፣ በሌላም በኩል ደግሞ በቅርብ ባለፈው ሳምንት ውስጥ እንደተገለጸው ደቡብ ሱዳን ውስጥ የተፈጠረው ቀውስ ከምንም በላይ አሁን ትልቅ ለኢትዮጵያ መንግስት ትልቁ ስጋት የሆነው ደቡብ ሱዳን ቀውስ ነው። የደቡብ ሱዳን አማጺው መሪ ሬክ ማቸል ባለፈው እንደተናገረው የደቡብ ሱዳን መንግስት የኢትዮጵያ ተቃዋሚዎችን እየደገፈ ነው የሚል ነገር በተለይ ከዛ ጋር በተያያዘ እነ ቷት ፖል እየተጠቀሱ ነው እና ዙሪያውን ተከበብ ያለው የሚል ስጋት ውስጥ ወድቆ ኤርሚያስ እንዳልከው ህልውናውን ለመጠበቅ የሄደበት መንገድ ተገቢ ነው ተገቢ አይደለም የሚለው ያነጋገረ ግን ምን ምርጫ አላቸው? አሁን እንግዲህ ለዚህ ነው አያ መጀመሪያ ያስቀደምኩት ነገር የፓርቲ ህልውናቸውን ማስጠበቅ ያልኩ ግብጽ በሁሉም መንገድ ከመጣች እንደተባለውም የኢትዮጵያ ውስጥ ያሉ ተቃዋሚዎችን የምትረዳ ከሆነ
እንዳሉትም የኤርትራ መንግስትን የምትረዳ ከሆነ የሳውዘርን ሱዳን ያነሳው አለ ስለዚህ የወታደራዊ አጣብቂኝ ገብታለች ቲፒኤልኤፍ አጣብቂኝ ውስጥ ነው የገባው ሶ አንዱ አጣብቂኝ ውስጥ እንደ ፓርቲ ያንን የፓርቲ አጣብቂኝ ለመላቀቅ የመጨረሻው አማራጭ ለግብጽ የሚሰጠውን ሰጥቶ ሎንግራን የኢትዮጵያን ሉዓላዊነት የደፈረ ቢሆንም የሚሰጠውን ሰጥቶ መኖር ነው ይሄ ደግሞ የኢህአዴግ ስቶሪ ውስጥ የተለመዱ ስቶሪዎች ናቸው ማለት አዲስ ስቶሪ አይደለም ይሄ ስቶሪ ዛሬ አንዳንዶቹ ከወጡ በኋላ አሰበኛ ነው ምናምን ይላሉ እንጂ አሁን ዛሬ አንብቤ የመጣሁት የ1982 የኢህአዴግ ፕሮግራም ናቸው ነበር በ1982 የወጣ ፕሮግራም ገና መንግስት ሳይሆኑ እዛ ላይ በግልጽ አሰብ የኤርትራ ናት ይላል ለምሳሌ ላንሳለ ብዬ ነው ዛሬ የወጡና የሚደነፉትም ሰዎች ማለት ነው እሱ ብቻ ሳይሆን በ1984 ደግሞ የወጣ የኢህአዴግ ፕሮግራም ምትል በአጋጣሚ ኮንግረስ ላይብረሪ ነበርኩና እዛ ውስጥ ሌላም ሰዎች ሄደው እንዲያነቡት በዛው የኢህአዴግ ፕሮግራም ምትላለች እና እዛ ፕሮግራም ላይ አሰብ የግልጽ በግልጽ ተጽፎ ለኤርትራ መሆኗን የተሰጠበት ሁኔታ ነው አይደለም ሌላ ጥያቄ ነው ወደዛ ወደ ክርክር አንገባም ዛሬ ለምን አነሱት የሚል ጥያቄም ስለማነሳ ማለት ነው እና አቶ ገብሩ አስራት አቶ ስዬ አሁን እና በግልጽ ተቀምጧል እንደውም ብዙ ነገሮች ነው ያለው እንደው ሰው ያንብበው እነዚህ ሰዎች የኢትዮጵያን ጥቅም አሳልፎ በመስጠት ከየትኛው መንግስት በላይ የሚታወቁ ሰዎች ናቸው ትራክ ሪከርዳቸው ያንን ነው የሚያሳየው ያ ትራክ ሪከርድ ያላቸው ፓርቲ ዛሬ ሲደርስ ትራክ ሪከርዱን ይቀይራል ብዬ አልጠብቅም ያንን ያደረገው ማለት ነው የሀገር ህልውናን ሸጠው ግን ካጭር ጊዜ አኳያ የፓርቲ ኤግዚስተንሳቸውን አረጋግጠዋል እና አንዱ ማነሳው ይሄ ነው ሁለተኛ የፕሮጀክቶች ያነሳልኝ እንግዲህ ያው አቶ መለስ በነበረ ሰዓት እኔም ማስተዋውሰው ያው እንደንትን ይገለባበጣል ታቃለህ እንግዲህ ይሄ ኤክስትሮቨርት ነው የሚባለው በሊደርሺፕ ላይ እንደዚህ አግሬሲቭ ሆኖ ኤክስትሮቨርት የሆኑ ሰዎች የውጭው ኢንቫይሮንመንት ነው የሚመራቸው እና አቶ መለስ የውጭ ኢንቫይሮንመንቱ የሚመራው ሰው ነው እና ማለት ይገለባበጣል እንደ ሁኔታው ማለት ነውና የመረሰው አይደለም እንደዛ ኤክስትሮቨርት ነው የሚለው ሊደርሺፕ ላይ እኔ እንደዛ አይነት ሰው ነው ብዬ ነው ማምነው ኢንቫይሮንመንቱን ያያየ የሚገለባበት ስለዚህ መጀመሪያ የስልጣን ህልውናቸውን ለማረጋገጥ ኢቭን ዩ ካን ሲ የገጠር ልማት ፖሊሲው ላይ ሄደ ብታይ የገጠር ልማት ፖሊሲው ምንድነው የሚለው በትናንሽ የመስኖ ስራ በትናንሽ ካፒታላችንን በማይጨርስ ነገር ላይ ነው ሁሉ ትኩረታችን ነው የሚለው ገባ ምክንያቱም ምንድነው የሚለው ሁለት ሀብት አለን ይላል እዛ ላይ ሁለት ሀብት ነው ያለን ኢትዮጵያ ሁለት ሀብት ነው ያላት ይላል አንደኛው ሀብቷ የሰው ኃይሏ ነው ይላል ሁለተኛው ሀብቷ መሬቷ ነው ይላል የሰው ኃይል ወይም የጉልበት የሚባለውንና የመሬት የመጠቀም ስትራቴጂ ነው የገጠር ልማቱንም ብታየው የኢንዱስትሪ ስትራቴጂውንም ብታየው ስለዚህ ትላልቅ መስኖ ላይ ትላልቅ ፕሮጀክቶች ላይ መግባት እነዚህን ማምከን ነው የሚለው የሰው ጉልበቱንም ኦፍ ኮርስ መሬቱ ላይ ባክን ይችላል በተለይ የሰው ጉልበትን የሰው አቅምን ማምከን ነው ስለዚህ ትኩረታችን በትናንሽ ጉዳዮች ላይ ይሄ የተጻፈ ነው ባይዘው ማምጣትም ይችላልው ዛሬ ለምን ወደ ትላልቅ ነገር ተሄደ ምን ስትራክቸራል ለውጥ ምን አለ ዛሬም ቢሆን የኢትዮጵያ አርሶ አደር 85% ነው ያውም በጣም መሬት የተራቆተበት አርሶ አደር ነው ያለው ስትራክቸራል የሆነ የመዋቅር ለውጥ በሌለበት ስላል አሁን እነዚህ ሰዎች የማይናገሩት አንዳንድ ነገር ፌል ሲያደርግባቸው ባይፓስ ያደርጉትና አይናገሩ እንጂ ኦሬዲ የገጠር ልማት ፖሊሲ ወድቋል አሁን እንዳለጥጠው በትላልቅ ፕሮጀክቶች የሚባል ነገር አቶ መለስ መስማት አይፈልግም ግን ይሄ እሱ ልጅ ነው ይሄ ያው እሱ ልጅ ነው ያው እንዴት መጣ ነው ወራሽ ነው ስለዚህ
አንድ የሆነ ነገር አለ እነዚህን ትላልቅ ፕሮጀክቶች ሊፈጠር ያደረገበት አንድ ምክንያት አለ አንድም መናገር አልፈለጉም እንጂ የገጠር ልማቱም ሆነ በትናንሽ ነገሮች ላይ በቁጥቁጥ ስራዎች ላይ እናተኩር የሚለው ፌል አድርጓል ይሄን መናገር ስላልፈለጉ 8-9 ፕሮጀክቶችን ፊትለፊት አምጥተው ለህዝብ ማሳየት ጀመሩ እነዚህ ፕሮጀክቶች ብለው አንድም ከዛ ደግሞ ሁለትም አባይ በነዛ ትልቅ ፕሮጀክቶች ውስጥ አልነበረም በኋላ ሌትሊ ነው የመጣው ስለዚህ ኢቭን የታሰቡት ፕሮጀክቶች ውስጥም የሌለ ፕሮጀክት ነው ይሄ ፕሮጀክት የአባይ ፕሮጀክት ነው ካሉ ማንሳት ይችላሉ ሶ በሌለ ፕሮጀክት ላይ ነው አሁን የጀመረው የትራንስፎርሜሽኑ ቅር ላይ የለም ትራንስፎርሜሽኑ ላይ የለም ትራንስፎርሜሽኑ በሌለበት ነው እየተባለው እና ኢን ጀነራል ልናገርም ፈልገው ምንድነው አይ ምናልባት እዛው ከዚህ ቀደም ባንድ ወቅት ያነሳው ነገር አለ አባይን ለመገደብ ኢህአዴግ ውስጥ ይሁን በሌላ በኩል ጥያቄ እነሳ ነበር እስቲ እሱ ነው እኮ ያልኳለሁ ኢቭን እኔ ያስታውሳለሁ የአዳማ ስልጠና ከፍተኛ አመራሮች ገብተን አንዱ የተነሳው ትላልቅ ፕሮጀክቶች ላይ ለምን አናተኩርም የከፍተኛ አመራሮች ነው የገባ ነው እንደዚህ የማዕድን ልማት ላይ ለምን አናተኩርም because ሌሎቹ ሀገሮች ላይክ አሁን እንደ ሳውዲ አረቢያ ማዕድን አግኝተው ነው ወደ ትልቅ ነገሮች የገቡት የሚል ነገር ሲነሳ በጣም ነው የተበሳጨው አሁን ያልኩ ነው የተበሳጨበት ዋነኛው ምክንያት የኛ ሪሶርስ ጉልበትና የሰው ኃይል ነው ስለዚህ ዋነኛ የልማት አቅጣጫችን በበሬ ግንባር ላይ በመታከል ያርሶ አደር ማሳ የሚመጣ እድገት ነው ባርሶ አደር ማሳው ላይ የማንሰራው ስራ ካፒታል የለንም ካፒታል በሌለ ነገር ለምንድን ነው የምታወሩት ነው ያለው በሌለ ነገር ለምን ታወራላችሁ ነው ማዕድኑ ሌላ ነው የሆነ የደች ዲዚዝ የሚባል አለ እንደውም እኔ በወቅቱ ኦፍ ኮርስ መጽሐፉ ላይ በኋላ ጽፎታል የደች በሽታ የሚባል ላይክ ሰው ዋናውን አቅምጥቶ ወደ እነዚህ አይነት ነገሮች ሲመጣ የሚመጣ በሽታ ነው የደች ዲዚዝ የሚሉት ኦፍ ኮርስ ሌላም ነገሮች ግን አሉት እሱ ያን ይበል እንጂ ኢንቨስትመንት ምናምን ከዛ ጋር ይያያዛል ሶ ለነገር የፈለኩት ምንድነው በወቅቱ እጅግ በጣም ተናደው አቶ መለስ ትላልቅ ፕሮጀክቶች ኢንክሉዲንግ አባይ ካፒታል ሳይኖረን አቅም ሳይኖረን ትልልቅ ነገሮችን መስራት የምንችልበት ደረጃ ሳንደርስ እንዲህ አይነት ነገር አንገባም እጃችን ላይ ያለውን አቅም ነው ምንናጣው እንደውም ቃሏን ላስታውሳለሁ በሳንንጠራራ የምናወርደው ፍሬ ነው የሚለው እንደው ሳንንጠራራ የምናወርደው ፍሬ ማለት ያው በትንንሽ እዚህ አጠገብህ ባሉ ነገሮች ላይ መጀመሪያ እሷን ለቃቅመህ ወደ ሌላት ስለዚህ ጥያቄው መሆን ያለበት ኢትዮጵያ ከዚህ ነገር ወጣ ወደ ትልቅ ሄዳለች ወይ የስትራክቸር ይሄ ያልኩ የማቅር ለውጥ መጥቷል ወይ በኢትዮጵያ ማቅር ከመጣ እውነቱን ነው ትክክል ነው ግን ማቅር ለውጥ በሌለበት ሁኔታ ነው እየተሰራ ያለው ስለዚህ አንድ የፖለቲካ ዳይቨርሽን አለ ማለት ነው አንድ የሆነ የሚያስፈራ ከጀርባ ያለ ነገር አለ እንዳልኩ እንትኑ ትራንስፎርሜሽን ፕላን ውስጥ ያልነበረም ትልልቅ ፕሮጀክቶች የኢህአዴግ ፍላጎት አልነበረም so there is something behind ሚል ነገር ማየት እንችላለን ብዬ ነው ምናልባት እንግዲህ አሁን የግድቡ ነገር ገንዘቡን በተመለከተ ደጋግመን አነሳን የላቸውም የሚለው ነገር ያው በግልጽ የሚታወቅ ነገር ነው ያው በዓለም አቀፉ የገንዘብ ተቋማትም የሚናገሩት ነው በዚህ በሃርድ ከረንሲው በኩል ያለው ነገር እንግዲህ ከ7 እስከ 8 ሳምንት የሚለው ተደጋግሞ ይጠቀሳል የኢትዮጵያ ህዝብ ማዋጣት የሚችለው መንገድ አዋጥቶ መሄድ እስከሚችልበት ድረስ ሄዷል እነሱ ለመበደር ያላቸው እንትን የማይቻልበት ደረጃ ላይ መድረሱ በግልጽ እየታየ ነውና ግድቡ ግማሽ ላይ አልደረሰም 2017 ነው ይመረቃል የተባለው ስለዚህ ግድቡ ይቀጥላል ከቀጠለስ እንዴት ይቀጥላል ነው የመጀመሪያው ከቀጠለ ሌላ ነገር ጥርጣሬ ውስጥ የሚከት ነገር አይኖርም ወይ ገንዘቡ የሌለበት ሁኔታ ግድቡ የሚቀጥል ከሆነ በማናየው ሁኔታ ከግብጽ ጋር ወይ ደግሞ ከሱዳን ጋር ወይ ደግሞ ሶስቱ በጋራ ሆነው ግድቡን የጋራ ባለቤት ሆነው የሚሰሩት ስራ ሊኖር የሚችልበት እድል ይኖራል ወይ እንደው እንዲያነስ ስምምነት ከሱዳን ህዝብ ከግብጽ ህዝብ ከኢትዮጵያ ህዝብ ተደብቆ ማድረግ የሚቻልበት እድል ይኖራል ወይ እንደው ምናልባት እንደው ክፍተቱ ክፍት ነገሮች አሉ እዚህ በተፈራረሙት ፊርማ ላይ ክፍት ነገሮች አሉ ምንድነው ቅድሚያ ያለ የተቀመጠ ነገር አለ በዚያ መሰረት ምናልባት የጋራ ባለቤትነት የግብጽ ህዝብ ራሱ
መቼም ግብጽም ደግሞ እኮ ብዙ የኢኮኖሚ ችግር የደረሰባት ነች። ባለፈው በቤቱ የደረሰባት ከፍተኛ ኪሳራ አለ። አሜሪካኖች እንኳን የሚረዷቸው በዚህ በመሳሪያ ነው እንጂ ኢኮኖሚው ረገድ ይሄን ያህል አይደለምና ምናልባት ታላላቅ ካፒታሊስቶች የግብጽ ካፒታሊስቶች እዛ ውስጥ እንዲገቡ ኢትዮጵያ ውስጥ ገብተው ደግሞ የአንድ ታላቅ የኢኮኖሚ መዋቅር ባለቤት መሆን ራሱ ቅኝ አገዛዝ መዘርጋት ነው። ኢንዱስትሪ ፈቅደውላቸዋል እና $2 ቢሊዮን ኢንዱስትሪ የሚል ነገር መጥቷል። ይሄንን በተመለከተ እንትን ሊሉ ይችላሉ። ግን ይሄ ፕሮጀክት እኮ የተባለው ገንዘብ እንኳን እንትን ቢል በዚህ ጊዜ ውስጥ ሊጨርሱት የሚችሉት አይደለም። ምክንያቱም አንድ ፕሮጀክት $4 ቢሊዮን ይፈጃል ማለት ተሰርቶ በሚያልቅበት ጊዜ 3 እጥፍ የሚሄድበትም ሁኔታ አለ። የዓለም ባንክ ሰዎችም የሚነግሩን በተለይ መሐንዲሶቹ የሚያስረዱን ይሄንን ነው። ምክንያቱም በየጊዜው እጥፍ ዋጋ የሚያወጣ አንዳንድ እንትን አለ፣ አንዳንድ ቃል ሲሚንቶ ዛሬ 50 ብር የሚያወጣው የዛሬ ወር 350 ሊሆን ይችላል። እንደው ሳይታሰብ ሰማይ ጣራ ይነካል። እና በዚህ ገንዘብ ያንን ፕሮጀክት እንሰራለን የሚባለው በመሰረቱ ማቴሪያላይዝ የሚያደርግ አይመስለኝም። እና በዚያን ጊዜ ውስጥ ጨርሶም ሊሰራ አይችልም። የዓለም ገንዘብ አበዳሪ ድርጅቶችም ኢንተረስት ኖሯቸው እንትን የሚሉበት አይደለም። ምክንያቱም ግድቦች በዌስት አፍሪካ ብዙ ታላላቅ ግድቦች በጋና በአይቨሪ ኮስት በምን ተሞክረው አልሰሩም። እና የፖለቲካ መሳሪያዎች ነው እንደ ዲክቴተሮች ሁሉ ጊዜ የሚመጡት ድል ይያዙ ነው። የውጭ ጉዳይ ፖሊሲው ላይ አይ ቲንክ ወደ ፖሊሲው ሄደን ብናየው እኔ ዴፊኒትሊ በደንብ አቀዋለሁ። ውጭ ጉዳይ ፖሊሲው ላይ ስለ አባይ ኦፍ ኮርስ ግድብ መገንባት ከረጅም ጊዜ አኳያ ቀደም ያልኩ መዋቅራዊ ለውጥ ከመጣ በኋላ ግድብ መገንባት ግድብ ብቻ አይደለም ባይ ዘ ዌይ የመስኖ ስራ ይላል። መስኖ ስራ መስራት ማለብን የሚል የውጭ ጉዳይ ፖሊሲው በነገራችን ላይ እያንዳንዱን ሀገር አስቀምጦ ከነዛ ሀገር ኮንቴክስት ምንድነው ሚል ነው የሚያስቀምጠው የውጭ ጉዳይ ፖሊሲ። አቶ ኃይለ ማርያም እዛ እንትን ሄዶ ስልጤ ሄዶ ትዝልን እንደሆነ የውጭ ጉዳይ ፖሊሲያችን እንዲህ ይላል እንዲህ ያለ እውነቱን ነው ባይ ዘ ዌይ ረሃብ ደሃ ምናምን እና ይሄ ለማኝ ሚል ጽሁፍ አለው እዛ ገና መግቢያው ላይ። ሶ እዛ ላይ ምንድነው ከግብጽ አኳያ የተቀመጠው ከያንዳንዱ ሀገር አኳያ ነው ብያለሁ። በአጠቃላይ ምስራቅ አፍሪካን እና ግብጽን ምንድነው የሚያስቀምጠው ኢኮኖሚ ፋይዳ የላቸውም ይላል ፖሊሲው። ሶ ላይክ ሶማሊያ ምናምን ከጸጥታ አኳያ ነው። ግብጽ ላይ ወይም አባይ ላይ የኢትዮጵያና የግብጽ ፖለቲካ መነሻው አባይ ነው ብሎ ነው የሚያስቀምጠው። እውነትም ነው። እዛ ላይ በዋናነት የአባይ ስራ ከውስጥ አቅማችን ይመነጫል ነው የሚለው። በኢትዮጵያ ህዝብና በኢትዮጵያ መንግስት የሚሰራ ስራ ነው እንጂ በዓለም አቀፍ ተቋማት ድጋፍና እርዳታ የሚሰራ ነገር አይደለም ነው የሚለው አቶ መለስ የጻፈው የውጭ ጉዳይ ፖሊሲ ላይ ቃል በቃል ነው እየነገርኩ ያለሁት። ሶ ያለን አማራጭ ከግብጽ አኳያ ቅድም እንዳልኩ ሳንንጠራራ ይሄቺ አጠገብ ያለችውን ፍሬ ሳናወርድ ካፒታል አኩሙሌት አድርገን የህዝቡን አሳምነን በውስጣችን ከሚኖረው ገንዘብ እንሰራዋለን ብሎ ነው የተጻፈው። ሶ አሁን መገምገም ያለብን ከዚህ አኳያ ነው። የኢትዮጵያ ህዝብ የገንዘብና የኢኮኖሚ አቅም ይሄን ስራ ያሰራዋል ወይ? ቅድም እንዳነሳሁት ፊልተር ተደርጓል ህዝቡ። ይሄ ፊልተር ጠላ እንደምታደርገው ጠላ ሲጠምቁ ፊልተር እንደሚያደርጉት በፊልተር ተደርጎ ተጨምቋል። ይሄ ህዝብ ጭምቅ ነው የተደረገው። ከዚህ በኋላ ሚኖር ገንዘብ በወታደራዊ ሁኔታ ካላስገደድክ በስተቀር ወይም ደግሞ በስራ ተወጣላ አትወጣም ብለህ ላይክ እንትን ሲገነቡ እንደዛ ነው ያደረጉት። በነገራችን ላይ ወታደሮቹን ሐውልት ሲገነቡ የትግራይ መቀሌ አንዳንዶቹ ወታደሮች የእንትን ጥያቄ ነው የተነሳባቸው የመስራትና ያለ መስራት።
በዚህ መልኩ ስራ ላይ ትቀጥላለህ አልተቀጥልም እየተባለ ሰራተኛው ነጋዴው በንግድ ላይ ትቀጥላለህ አልተቀጥልም እየተባለ ባለሀብቱ በሀብት ላይ ትቀጥላለህ አልተቀጥልም እየተባለ ካልሆነ በስተቀር የኢትዮጵያ ህዝብ አቅም አልቋል። በአባይን በተመለከተ ሌላው ድላቸው የውጩ ኢትዮጵያዊ ነው። ስለውስጥ ስለምናወራ ነው ሲሳይ ማነሳለን። የውስጥ ደግሞ ካሉት ሰዎች ኢትዮጵያውያኖች ናቸው። ኢትዮጵያውያን ጋር በተለይ ከውጪ ካለው መግባባት ሳትፈጥር ፖለቲካዊ ኮንሰንሰስ ሳትፈጥር ኦሬዲ የውጩ ጊቭ አፕ አድርጓል። በየመድረኩ አይተናል። ስለዚህ ይሄ ነገር ሪሊ ይቀጥላል ወይ የምትለው ጥያቄ በሌላ መልኩ ነው ሊቀጥል የሚችለው። እንዳልከው ጥርጣሬ ነው ማስቀመጥ ወይ የግብጽ ባለሀብቶች ይገቡበታል የሱዳን ባለሀብቶች ይገቡበታል we don't know። ስለዚህ በዛ ደረጃ ማየት ያለብን ይመስለኛል። እኔ እዚህ ጋር ማጠቃለያ ማንሳት እንፈልገው ምንድነው የኢትዮጵያ መንግስት ለምንድነው ለህዝብ ይፋ ማያደርገው? አሁን መጀመሪያ ሲጀመር አይተኮነ እኮ ኢቭን አድርጎት ማያውቀውን በአባይ ጉዳይ ላይ የተቃዋሚ ፓርቲዎች ሚና ሚልኮ ክርክር ተካሂዷል። ታስታውስ ከሆነ እነ ፕሮፌሰር በየነ ጴጥሮስ ማን ነው የመኢብን ፓርቲ ነው አይደለም የሚለው ሌላ ነገር ሆኖ ማለት ነው እነ አየለ ጫሚሶ እነሱ በአባይ ጉዳይ ላይ ያላቸው አቋም የሚል እንትን አድርገዋል ፕሮግራም ዲዛይን አድርገውላቸዋል። አሁን ለምን አያረጉ? ኦኬ የአባይ ጉዳይ አሁንም ሴንሲቲቭ ሆኗል። ስለዚህ ከተቃዋሚ ፓርቲ ጀምረህ እነ ሰማያዊ ፓርቲ አሉ ሌሎችም ፓርቲዎች አሉ ክርክር እንዲያደርጉ ምሁራን ሁለተኛው ነገር የኢትዮጵያ ምሁራን እየተደመጡ አይደለም በዚህ ጉዳይ ላይ እኔ አልሰማውም ከኢትዮጵያ ውጪ ያሉ ምሁራን ነው እንጂ ያወሩ ያሉት እና እየተናገሩ ያሉት እንግዲህ አንተ ሚዲያ ላይ ስላለ ልትነግረኝ ትችላለህ አርባ ምንጭ ትልቅ የውሃ ወተር ቴክኖሎጂ ያለበት ተቋም ነው ምንድነው እዛ ውስጥ ያሉ የፕሮፌሰሮች ምሁራኖች ምንድነው ያለው ያሉት ይሄን ማዳመጥ ነገር እየተሰራ የትኛው ነው ኮንሰንሰስ ብሔራዊ መግባባት እየተፈጠረ ያለውና ኢትዮጵያ ፌል አርጋለች እምልህ በህዝብ ግንኙነትም ደረጃ የተሰራ ስራ የለም የኢትዮጵያ መንግስት ደብቆ ነው እየኖረ ያለው በፌስቡክ ላይ አንድ የውጭ ጉዳይ ሚኒስትርን የሚያክል ትልቅ ሰው በራሱ ፌስቡክ ላይ ምናልባት 5000 6000 የሚከታተለው ሰው ላይ ቪክትሪ ብሎ በኢትዮጵያ ቴሌቪዥን ላይ ቪክትሪ ማይለበት ምክንያት አካንተ አልረዳውም እኔ እና ያንን ነገር ነው ትንሽ እንግዲህ ሰነዱ አሁን ለፓርላማው እንግዲህ ይቅርባ አናቅም በኦንላይን አይጋ ፎረም አዋድ ደጋፊ ድረገጾች ላይ ወጥቷል ግን ስምምነቱን ለማያውቀው ፓርላማ የኢትዮጵያ የግብጹ ፕሬዝዳንት ፓርላማ ተገኝተው ለኢትዮጵያ ፓርላማ አባላት ንግግር አድርገዋል ምናልባትም እርሳቸው ካደረጉት ንግግር በላይ ወይ ደግሞ እዛ ከተላለፈው መልእክት በላይ ለዓለም አቀፍ ሚዲያዎች ትልቅ ትኩረት የሳበው ፕሬዝዳንቱ በሚያደርጉት ንግግር ግብጽ በአባይ ውሃ ላይ ያላት መብትና ተጠቃሚነት ደጋግሞ በሚጠቅሱበት ጊዜ የኢትዮጵያ ፓርላማ አባላት ያጨበጭቡ ነበር ነው የሚለው ኤፒ ሲዘግብ እና ተናገሩ ሳይሆን ለዓለም አቀፍ ሚዲያዎቹ ዜና የሆነው ስለ ግብጽ ባለቤትነት ስለ ግብጽ ተጠቃሚነት ፕሬዝዳንቱ ኢትዮጵያ ፓርላማ ሲያወሩ የኢትዮጵያ ፓርላማ አባላት ያጨበጭባሉ ነው የኢትዮጵያ ፓርላማ አባላት መጀመሪያ ስምምነቱን ያውቁታሉ የማያውቁትን ስምምነት በተመለከተ አንድ የሌላ ሀገር መሪ መጥቶ ንግግር ማድረግ ራሱ በጣም አቶ ሙልጌታ በዚህ ላይ ልክ ነው አንደኛ ፓርላማው በቀጥታ የጋበዘ አይመስለኝም ሰውየው ነው መደረግም የለበትም እዚህ ያለፈው ኤክስፒሪየንስ አለ እዚህ ሀገር ነታንያሁ መጥተው ዋይት ሃውስ ሳያውቀው የውጭ ጉዳይ ሚኒስቴር ሳያውቀው ነው ሰውየው የተናገሩት እና የተወሰኑ ክፍሎች እንትን ነው ይሄ በመንግስትና በኤግዚኪዩቲቭና በጁዲሻሪው መካከል አንድ አይነት ደስ የማይል ልዩነት እንዳለ ነው የሚገልጸው በህግ አውጪውና በኤግዚኪዩቲቭ መካከል ያለው ግንኙነት አለመኖር ደግሞ ለአንድ ሀገር ፖለቲካም ጤነኛ ሁኔታ የሚፈጠር አይደለም በኢትዮጵያ በኩል እንግዲህ የሰዎቹ ኮምፒተንስ እና አድርጉ የተባሉትን ነገር ያደረጉ ነው የሚያስመስለው ቶመለስ የሞተ ጊዜ ይወጡ
ሲያለቅሱ የነበሩ ሰዎች በቤታቸው ሆነው ደግሞ ኮንዴም የሚያደርጓቸው ናቸው እና ይሄ በመንግስት የመንግስት ተቀጥላ ነው እንጂ ምክር ቤቱ ያው ኢህአዴግ ነው ምክር ቤቱ እንጂ ራሱን ችሎ እንትን የሚል አይደለም። ስለዚህ ድርጅታዊ መመሪያ የተሰጠው አይነት ነው የሚመስለው እንጂ በትክክለኛ አእምሮ ላይ ያሉ ግለሰቦች የኢትዮጵያ ጥቅም የሚጎዳ እንትን ተፈርሞ የሌላ ሀገር መሪ መጥቶ ደግሞ ያንኑ መንፈስ በሚያንጸባርቅበት ጊዜ የመጨረሻው እኮ የሚያሳዝን ቀን ነው መሆን የሚገባው። እንግዲህ የፓርላማ አባላት ተገዥነታቸው ለህሊናቸውና ለመረጣቸው ህዝብ ነው የሚል ነገር አለ። እንግዲህ እሱ ግን ህዝቡ መርጧቸዋል ነው ጥያቄው። እንደው ህዝቡ መርጧቸውም ከሆነ የሚገዛቸው ህሊናቸውና የመረጣቸው ህዝብ ነው የመረጣቸው ህዝብ ነው ይፈልጋል የሚለው ነገር መቼም የግብጽ ህዝብ እንዳልመረጣቸው እዛ ላይ በእርግጠኝነት መናገር ይቻላል። ሌላውን ተመርጧል አልተመረጡም የሚለው ሊያነጋግር ይችላል። እዚሁ ላይ ኤርሚያስ ምናልባት የኢትዮጵያ ፓርላማ ሲሳይ ብንተው ይሻላል ወይ ሌላ ጊዜ ሰፊ ሰዓት ሰተን እናውራ እንጂ ኤክሲኪዩቲቭ ኢትዮጵያ ውስጥ ኢቭን ኤክሲኪዩቲቭን ፓወር የለውም። እንደው ትልቅ ፓወር አለው የሚባለው አስፈጻሚው ነው። ከአስፈጻሚው ጀርባ ያሉ ሰዎች ናቸው ትልቅ ሚና ያላቸው። በዚህ በአባይ ጉዳይ ላይ ከጀርባ ያሉት እና አባይ ፀሐዬ ናቸው። ከጀርባ ያሉት ህወሓቶች ናቸው። የሰውየው የፕሬዝዳንቱ መምጣት አለመምጣት ከፓርላማ ከህግ አውጪ የተያያዘ ነገር አይደለም። ከጀርባ ያሉ ሰዎች ነው። ይሄ በደንብ ክሊር መሆን ያለበት ጉዳይ ነው። ምናልባት ኤርሚያስ እዛው ላይ ምናልባት የህወሓቶችን ከጀርባ ስላነሳ ብዙ ጊዜ የሚነሳ ነገር አለ። ግድቡ አለቀም አላለቀም በዚህ ሂደት ላይ ተጠቃሚ ህወሓት የሚጠቀምበት ነገር አለ ተብሎ ደግሞ ቀደም ሲል የሚነሳ ነገር አለ። ሲሚንቶ የሚያቀርበው መሶቦ ነው። ብረታ ብረት የሚያቀርበው መስፍን ኢንጂነሪንግ ነው። ስለዚህ ኢትዮጵያ ህዝብ የሚያዋጣው ገንዘብ በተወሰነ በከፍተኛ መጠን ወደ ኤፈርት እየሄደ ስለሆነ ቢያልቅም ባያልቅም ህወሓት ገንዘብ እያካበተበት ነው ወይ ደግሞ ኢኮኖሚውን እያዳበረበትም ስለሆነ ተብሎ የሚነሳም ነገር ስላለ እሱን ጨምረ ዌል ሲሳይ በሁሉም ትልልቅ ፕሮጀክቶች በስተጀርባ ማን ነው ያለው የሚለውን ጥያቄ ማየት ነው ተገቢ ይመስለኝ። ኖት ኦንሊ አባይ የስኳር ፋብሪካ ስድስቱ የትልልቆች የስኳር ፋብሪካ እንትኖች ይሄ የስኳር ፋብሪካው ትልቅ ባነሮች 2.ምናምን ቢሊዮን ብር የሚያቀርበው መስፍን ኢንዱስትሪያል የመንገድ ስራ ፕሮጀክቶች ብዙዎቹን የመንገድ ስራ ፕሮጀክቶች ወደ 300 ምናምን ኪሎ ሜትር በድምሩ እስካሁን ዳታው ያለኝ ማለት ነው። ያን ሁሉ የወሰደው ሱር ኮንስትራክሽን ነው። በሲሚንቶ ላይ ሲሚንቶን ብቻ አይደለም ማየት ያለበት። ይሄ ፕራይሲንግ ትራንስፈር የሚባል ነገርም አለ በፋይናንሻል ማኔጅመንት ላይ። ለምሳሌ ሲሚንቶን የሚያመጣው መኪናም የነሱ እንደዚህ የሚተሳሰሩና የሚመጋገቡ ናቸው። ሲሚንቶ የሚያመጣው መኪና ለምሳሌ ከእንትን ተነስቶ ከመቀሌ ተነስቶ አባይ ግድብ ላይ እስኪደርስ አንድ ኩንታል ሲሚንቶ 80 ብር በቫልዩ ቢወጣና በማርኬት ቫልዩ ማለት ነው ቢወጣለት ሌላ ሰው በ80 ብር አያመጣም። ለኤፈርት ግን በ100 ብር ይሰጣል የዛችን አንድ ኩንታል ማለት ነው። ፕራይስን ትራንስፈር ይደራረጋሉ። ማቴሪያሉም እነሱ ነው የሚያመጡት። ስለዚህ በሁሉም ፕሮጀክቶች በስተጀርባ ኤፈርት ነው ያለው። በኢትዮጵያ ፕሮጀክት አይደለም የሚሉ ከሆነ ፖይንቱን አምጡና ዲስከስ እናርግ። ይሄ በጣም ሲሪየስ ኢሹ ነው። ከዛ በተረፈ እኔ ወደ አባይ ልመለስና አሁን ያየሁት ዝንባሌ ምንድነው ያው ያልካቸው ድረገጾች ይሄ የህወሓት ስኳዶች አሉ። እነዚህ ትንንሽ መረጃዎች ይያዙ የሚያሰራጩ ስኳዶች አሉና አሁን የጀመሩት የኢትዮጵያ በአባይ ጉዳይ ላይ ተጠቅማለች የሚለውን ራሽናሊቲ ከጀርባ ያለውን ራሽናሊቲ ለማረጋገጥ የጀመሩት ነገር ምንድነው? የጀመሩት ፕሮፓጋንዳ የኢትዮጵያ ተጠቃሚነትን ለማሳየት ማለት ነው። የአረብ ብራዘርሁድ የሚባለው የሙስሊም ብራዘርሁድ ያወጣው መግለጫ አለ። ያ መግለጫ የግብጽ መንግስት ጥቅሙን አሳልፎ ሰጥቷል የሚል መግለጫ አይነት ነገር ነው። እሷን ነው ፖስት የሚያደርጉት። አየ
የግብጽ ተቃዋሚ ግብጽ ተጎድታለች ብሎ ስላለ ዜርፎር እኛ ተጠቅመናል ያው እንደምታዩት ለምንድነው የግብጽ መንግስት በአደባባይ የተናገረውን ነገር ወደፊት ለፊት ማመጡት ይሄ ነው የህዝቡ ጥያቄ እሱ ብቻ አይደለም መመለስ ያለባቸው አሁን መቃወም አይደለም ይሄ መመለስ ያለባቸው ጥያቄዎች አሉ ለምሳሌ ሲግኒፊካንት ዳሜጅ ማለት ምን ማለት ነው እዚህ ላይ ሲግኒፊካንት ዳሜጅ ይላል ምንድነው ሲግኒፊካንት ዳሜጅ 1 ሚሊሜትር ውሃ መቀነስ ነው 10 ሚሊሜትር ውሃ መቀነስ ነው የሚገልጽ ነገር የለም ይሄም ማብራራት አለባቸው የኢትዮጵያ ምሁራንም ወጥተው በዚህ ጉዳይ ላይ መጮህ አለባቸው እና ፖሲብል ዋተር ዩዝ ይላል ደግሞ ምንድነው ፖሲብል ዋተር ዩዝ ፊውቸሩን አያሳይም ይታይ እንግዲህ ፊውቸር ያልኩ ቅድም ያው ላይክ ግብጽ ከተማ ብትመሰረት ፖሲብል ዋተር ዩዝ አይጨምራል ሶ ፊውቸርሊ የምትጠቀሚው የውሃ መጠንም ይሄ ነው ግብጽ አልተባለላትም ስለዚህ እንዲህ አይነት ነገሮችን አምጥቶ ወደ መድረክ አምጥቶ እነሱ አላደረጉትም ሌሎች ሚዲያዎች ግን ይሄን ማድረግ አለባቸው ኢሳትን ጨምሮ ማድረግ አለባቸው የሚል አስተያየት ነው ሰጠው እንግዲህ ምናልባት እንደው የዚህ የግብጽ ነገር ላይ ምናልባት ከዚህ ቀደም ያለው ነገር ቀደም ሲል በነበረው በ1929 በሱዳንና በግብጽ መካከል ደረገው ስምምነት አባይ ላይ ሙሉ ሙሉ የነሱ መብት አድርገው ያደረጉት ስምምነት አለ አሁን ግን ኢትዮጵያም ይገባኛል የሚል ነገር ያነሳች ነው በዚህ ስምምነት መሰረት ቀደም ሲል ግብጽና ሱዳን ይገባ ያገኙት ከነበረው የሚቀንስባቸው ነገር አለ ወይ ይሄ ስምምነት እንግዲህ ትልቁ ነገር ሰው ውስጥ የኢትዮጵያ መንግስት መመለስም ካለበት መብራራትም ያለበት ነገር ይሄ ይመስለኛል ምናል እሱ ነው እኮ እኔም ቀደም ያልኩ ምንድነው ይሄ ነገር ትንሽም ቢሆን ውሃ መጠቀም እንችላለን ወይ ምክንያቱም ለተወሰነ አመት ውሃው ተገድቦ ከዛ በኋላ ኃይል ማመንጨት ሲጀምር ያው ራሱ ያው ውሃው ነው እንግዲህ ባለሙያዎች እንደሚሉት ያው ውሃው ነው የሚገለባበጠው ስለዚህ ተጨማሪ ውሃ ወደ ግብጽ ከሚፈሰው ውሃ ወይ ወደ ሱዳን አልፎ ወደ ግብጽ ከሚፈሰው ውሃ የሚቀንስ ነገር የለም የኢትዮጵያ ፍላጎት ግን ግድቡን ብቻ ሳይሆን በመስኖ አካባቢው ላይ ትልቅ የመስኖ ልማቶች የማስፋፋት ነገር ነው ስለዚህ ኢትዮጵያ በአባይ ውሃ ላይ የተወሰነ ፐርሰንት እንድትጠቀም ይሄ ስምምነት ይፈቅድላታል ወይ ስንት ፐርሰንት መጠቀም ትችላለች ቀደም ሲል እነሱ ከሚያገኙት ኢትዮጵያ ምን ያህሉን ማስቀረት ትችላለች እሱ ላይ የተቀመጠ ነገር የለም አዲስ እኮ ኢትዮጵያ ልትጠቀምበት የምትችለው መንገድ የሚቀይስ ሳይሆን ይሄ እነሱ ከዚህ ቀደም የነበረው ፍሎ እንዳያቋርጥ ነው ውሃው ኢትዮጵያ አቋርጥም ብላ ቃል ገብታለች ስለዚህ ያን ያህል ውሃ ሲሄድ እንግዲህ በአንዳንድ ወቅት ውሃውም ራሱ መጠኑ ይቀንሳል አንዳንድ አመት እኮ በጣም ከባድ አደጋ ሊደርስ ይችላል ግን ያለው ሌላ መውጫ ትሪቢዩተሪዎቹ ላይ መጠቀም ነው ለመስኖ ለምን ያው ይቀንሳል መስኖ አይ ትሪቢዩተሪዎችን ማቆል እንደፈለጋት ልትጠቀም ትችላለች እንዴት አርጋ ተጠቀሙ ምክንያቱም ወደ ግብጽ የሚሄደው ውሃ መጠን እንዳይቀንስ ነው አሁን እኮ ኢትዮጵያ ተስማማቸው እኔ ማለት ኢትዮጵያ በትሪቢዩተሪ መጠቀም አትችልም የሚል ህግ ደግሞ እኮ ሊኖር አይችልም ይሄ አባይ የሚባለው ከተፈጠረ በኋላ ያለውን ውሃ መጠን እኮ ነው አቶ ሙልጌታ አባዩን እነዛ ውሃዎች እኮ አባይን መጋቢ ናቸው ኦኬ አባይን የሚመግቡ እስከሆኑ ድረስ ወደ ግብጽ ወይ ደግሞ ወደ ሱዳንም ግብጽም የሚሄደው ውሃ እነዛ በተነኩ ቁጥር መቀነሱ አይቀርም የትሪቢዩተሪዎችን በተመለከተ ገባር ወንዞችን በተመለከተ ኢትዮጵያ የታገለችበት የለም በዚህ በውል ውሃው ግን እንዳይቀንስ ተስማምታለች but the question is ራሱ ውሃው ይሄን ያህል ነው አባይ እና የሌሎች ትሪቢዩተሮችን እኮ እንደፈለገ ዳይቨርት ልታረግ ትችላለ አሁን እስካሁን እኮ ያለው ህግ እሱ ነው በዚህ ሊመጡ አይችሉም በዚህ ላይ እጃቸውን የሚሰጡ ከሆነና በትሪቢዩተሪዎች እንዳንጠቀም ጭምር እጃችን አስረው የሚያስቀምጡን ከሆነ ይሄ ደግሞ ሌላ ወንጀል መሆኑ ነው በመንግስት በኩል እንግዲህ እሱም መመለስ ያለበት ነው በመንግስት በኩል አዎ ግን እስካሁን ያለው ህግ ምንድነው በትሪቢዩተሪዎች እንደፈለገ ልትጠቀም ትችላለ ግብጾችም ይሄንን እኮ ሊያስተባብሉ አይችሉም አሁን እንደልባቸው ለመስፋፋት ከቻሉ ኤኒቲንግ ሊሉ ይችላሉ እንግዲህ ሰፊ አርስት ነው ምክንያቱም የኢትዮጵያ መንግስት ባለስልጣናትም
በጉዳዩ ላይ ማብራሪያ እንደሚሰጡ ተስፋ እናደርጋለን። የሚመለከታቸው ምሁራን ኮዲው ድምጻቸውን እያሰሙ ነው። ሀገር ቤትም ያሉ ሰዎች ቢያንስ ደግሞ የፖለቲካ አቋም ሳይሆን የሀገር ጉዳይም ስለሆነ በተለይ የመስኩ ባለሙያዎች ትክክልም ከሆነ ትክክለኛነቱን ቢያረጋግጡ ችግርም ካለ እሱን ብናቀው የሚከፋ አይመስለኝም። በአጠቃላይ በሌላም ጊዜ እንዲሁ ጉዳዩን እየተከታተልን እንመለስበታለን። ክቡራን ተመልካቾቻችን ከአንጋፋው ጋዜጠኛ ከአቶ ሙሉጌታ አብሉልና ከአቶ ኤርሚያስ ለገሰ ጋር ያደረግነው ቃለ ምልልስ አልተጠናቀቀም። ኤርትራን በተመለከተ ያደረግነው ውይይት ሳምንት ይዘን እንመለሳለን።